እንዴት ናችሁ? ተመስገን ነኝ ከዩናይትድ ዳታ ሶሉሽንስ። እንግዲህ በዛሬው ፕሮግራሜ ደግሞ ከማይክሮሶፍት ወርድ ጋር ባለፈው የመጀመሪያን አንድ ቪዲዮ ሰርቼላችኋለሁ። ዛሬ ደግሞ የሚቀጥለው ሁለተኛ ቪዲዮ ሰራላችኋለሁ። በተለይ በዚህ ቪዲዮ ላይ የፔጅ ቦርደሮችን፣ ወተርማርክ፣ ፔጅ ነምበሪንግ፣ ለምሳሌ ሱፐርስክሪፕት፣ ሳብስክሪፕት፣ ኦሪንቴሽኖችን በተመለከተ እንደገና ደግሞ ካልኩሌሽኖች ላይ የተወሰኑ አፕዴቶችን በተመለከተ የተለያዩ ነገሮችን በጣም ጠቃሚ የሚባሉ ለእናንተ 15 ነጥቦችን በዚህ ቪዲዮ ላይ አሳያችኋለሁ ማለት ነው። ሶ አይ ቲንክ ባለፈው ቪዲዮ በጣም እንደወደዳችሁት አይቻለሁ። በጣም ጥሩ እንግዲህ ፕሮግራሙን ተከታትላችሁታል፣ ኮሜንትም አድርጋችሁታል። ሶ በዚህኛው ደግሞ በጣም ጠቃሚ የሚባሉ ሌሎች የማይክሮሶፍት ወርድ ፊቸሮችን አንድ ላይ አብረን 15 ነጥቦችን አንድ ላይ አብረን እናያለን ማለት ነው። ሶ እንግዲህ መጀመሪያ የማሳያችሁ እንዴት ፔጅ ቦርደር እንደምታስገቡ ነው ማሳያችሁ ማለት ነው። ሶ ይሄ እንደምታዩት እንግዲህ ኦልሞስት ወደ 12 ገጽ ዶክመንት ነው። ሶ እንዴት ፔጅ ቦርደር እንደምናስገባ አንድ ላይ አብረን እንይ ማለት ነው። ሶ እኔ ለዚህ ኤክሰርሳይዝ የምጠቀመው ማይክሮሶፍት ኦፊስ 2013 ነው የምጠቀመው። ሶ በዛ በማይክሮሶፍት ኦፊስ 2013 ፔጅ ቦርደር ማስገባት ከፈለጋችሁ ምንድነው የምታደርጉት? እዚህ ጋር ሆም፣ ኢንሰርት፣ ዲዛይን የሚሉ ነገሮች አሉ። እዚህ ሜኑዎች አሉ። ሶ አሁን እኔ የምመርጠው ዲዛይንን ነው የምመርጠው። ሶ ዲዛይንን ከመረጥኩኝ በኋላ በስተቀኝ በኩል ምን የምትላለች? ፔጅ ቦርደር የምትላለች። ሶ ፔጅ ቦርደር ላይ ክሊክ አደርጋለሁ። እንግዲህ ከነዚህ ከሶስቱ ምርጫዎች ውስጥ ፔጅ ቦርደርን የምትል መርጥና እዚህ ጋር ስትመጡ የተለያዩ አይነት የፔጅ ቦርደሮች አሉ። ለምሳሌ አንዷን ላይን ለምረጥ። ወርታች ስትወርዱ ሌሎችም ነገሮች አሉ። እስከ መጨረሻው እዩት። የፈለጋችሁትን መምረጥ ትችላላችሁ። ግን ለዚህ ኤክሰርሳይዝ ለምሳሌ እስኪ ይሄንን ለምረጥና ከዛ በኋላ እንደምታዩት በስተቀኝ በኩል ያሳያችኋል። ሶ ወረድ ስል አፕላይ ቱ የምትል 4 ምርጫዎች አሉ። አንደኛ ሆል ዶክመንት ነው። ሆል ዶክመንት ማለት ምንድነው? እንግዲህ ይህንን ማይክሮሶፍት ወርድ ላይ ያሉትን ዶክመንቶች ለምሳሌ 12 ገጽ ነው ያለው። 12ቱንም ገጽ ፔጅ ቦርደር አድርግልኝ ማለት ነው። ዚስ ሴክሽን ማለት ከርሰሯ ያለችበት ነው። ፈርስት ፔጅ ደግሞ የምትለው የመጀመሪያውን ገጽ ታደርግና ሌሎችን ፔጅ ቦርደር አታድርግ ማለት ነው። የመጨረሻው ምርጫ ደግሞ ምንድነው? ከመጀመሪያው ፔጅ ውጪ ያሉትን በአጠቃላይ ሁሉንም ፔጆች አድርግ ማለት ነው። ለዚህኛው ለመጀመሪያው ኤክሰርሳይዝ እኔ ፈርስት ፔጅ ኦንሊ ብቻ ላሳያችሁ። ፈርስት ፔጅ ኦንሊ ብዬ ኦኬ ብል ምን ያደርጋል ማለት ነው? የመጀመሪያዋን ገጽ ብቻ ያደርግና ሌሎችን ገጾች ምን ያደርጋል ማለት ነው? ፔጅ ቦርደር አያደርግም ማለት ነው። ፈርስት ፔጅ ብቻ ስላልኩት ማለት ነው። ሆል ዶክመንት ደግሞ ከሆነ ምን አደርጋለሁ ማለት ነው? ዲዛይን ላይ ክሊክ አደርጋለሁ፣ ፔጅ ቦርደር ላይ ክሊክ አደርጋለሁ። እዚህ ጋር መጥቼ ምን አደርጋለሁ? ሆል ዶክመንት ስለሆነ ኦኬ እለዋለሁ። ሁሉንም ዶክመንቶች ምን ያደርግልኛል? ያስገባልኛል ማለት ነው። ካልሆነ ሌላ ስታይልን መጠቀም ከፈለጋችሁ የተለያዩ ስታይሎች አሉ እንደ ለፔጅ ቦርደርነት የሚጠቅሟችሁ። ለምሳሌ ፔጅ ቦርደር ላይ ልምጣና እዚህ ጋር እንደምታዩት አርት የምትላለች። ከአርት ውስጥ መጣችሁ የተለያዩ እንግዲህ አርቶች አሉ። ለምሳሌ እችን መርጬ ነኝ ኦኬ ብል ምን ያደርጋል ማለት ነው? ፔጅ ቦርደር ያስገባልኛል ማለት ነው። ግን ምንድነው ለምሳሌ እንግዲህ ልመለስና አሁንም አንዳንድ ነገሮች ላሳይ። ዲዛይን ላይ መጥቼ ፔጅ ቦርደር ላይ መጣና ፈርስት ፔጅ ብቻ ልበለው፣ ፈርስት ፔጅ ኦንሊ ብቻ ልበለው። ከዛ ካልኩት በኋላ ፔጅ ቦርደሩ እንዲኖር የምትፈልጉት ከላይና ከታች ሆኖ ቀኝና ግራ ግን እንዳይኖር የምትፈልጉ ከሆነ ለምሳሌ ይሄ ከላይና ከታች ነው፣ ይሄ ደግሞ ከግራና ይሄ ከቀኝ ነው። እዚህ ጋር ለምሳሌ መጥቼ እችን ክሊክ ባረግ የግራውን ያጠፋል፣ እችን ደግሞ ክሊክ ባረግ የቀኙን ያጠፋል ማለት ነው። ኦኬ ብለው ምን ያደርጋል? እንደምታዩት ከላይና ከታች ብቻ ያደርግና ከቀኝና እንግዲህ ከግራ ያሉትን ያጠፋል ማለት ነው። እንግዲህ ለመመለስ ከፈለጋችሁ ምንድነው የምታደርጉት? እዚህ ጋር መታችሁ አሁንም እችን ክሊክ ታደርጋላችሁ። አሁንም እችን ክሊክ ታደርጉና ኦኬ ብንል ምን ያደርጋል ማለት ነው? ፔጅ ቦርደሩን ያስገባላችኋል ማለት ነው። ሙሉ በሙሉ ይሄ ዶክመንት ፔጅ ቦርደር እንዳይኖረው ከፈለጋችሁ ወይም ደግሞ ፔጅ ቦርደሩን ሪሙቭ ማድረግ ከፈለጋችሁ ምንድነው የምታደርጉት? እንግዲህ እንዳልኳችሁ ዲዛይን ላይ ክሊክ ታደርጉና ፔጅ ቦርደር ላይ መታችሁ ሙሉ በሙሉ እንዳይኖረው ስለምትፈልጉ ምንድነው የምታደርጉት? እዚች ጋር ክሊክ ማድረግ ነው ማለት ነው። ይሄ አራቱንም ማዕዘን እንደምታዩት ክሊክ ታደርጉና ኦኬ ብትሉት ምን ያደርጋል ማለት ነው? ፔጅ ቦርደሩን ከዶክመንቱ ላይ ሪሙቭ ያደርጋል ማለት ነው። ጥቅል ምንድነው የምታደርጉት? ፔጅ ቦርደር ላይ መታችሁ ምን ማድረግ ትችላላችሁ? ከዚህ ውስጥ ከፈለጋችሁ የተለያዩ ላይኖችን ማድረግ ትችላላችሁ። አይ አልፈልግም ብላችሁ እዚህ ከፈለጋችሁ ደግሞ አርት ላይ መታችሁ አርት ላይ የምትፈልጉትን ማድረግ ትችላላችሁ። ይህንን ከመረጣችሁ በኋላም ደግሞ ምን ማድረግ ይቻላል? ለምሳሌ ፈርስት ፔጅ ኦንሊ ብቻ ከሆነ የመጀመሪያውን ገጽ ብቻ ያደርግላችኋል። ሆል ዶክመንት ደግሞ ከሆነ ሁሉንም የዶክመንቱን ፔጆች በአጠቃላይ ፔጅ ቦርደር ያደርግላቸዋል። እዚህ ጋር ዚስ ሴክሽን የምትለው ከርሰሯ ያለችበት ቦታ ብቻ ማለት ነው። ይሄ ደግሞ የመጨረሻው ምንድነው? ዚስ ሴክሽን ኦል ኤክሰፕት ፈርስት ፔጅ ደግሞ ማለት ምንድነው? ከፈርስት ፔጅ ውጪ ያሉትን ፔጆች በአጠቃላይ ምን አድርግላቸው? ፔጅ ቦርደር አድርግላቸው ማለት ነው። በዚህ መንገድ ምን ማድረግ ትችላላችሁ? እንግዲህ ለዶክመንታችሁ የመጀመሪያውን ፈርስት ፔጁን የፔጅ ቦርደር ማዘጋጀት ትችላላችሁ ማለት ነው። ሌላኛው ላይ በጣም ወሳኙ ነገር እንዴት ፔጅ ነምበር ኢንሰርት እንደምታደርጉ ዶክመንታችሁ ላይ አንድ ላይ አብረን እናያለን ማለት ነው። ፔጅ ነምበር ለማስገባት እዚህ ላይ ካሉት ሜኑዎች ላይ ካሉት ከሆም ቀጥሎ ኢንሰርት የምትላለች ኢንሰርትን ክሊክ እናደርጋለን።
በስተቀኝ በኩል ስትመጡ ሶስት ወሳኝ ነገሮች አሉ። ሄደር፣ ፉተር፣ ፔጅ ነምበር የሚል አለ። እሱን ሄደር እና ፉተርን በኋላ ላይ ያሳያቸዋለሁ። አሁን ፔጅ ነምበር እንዴት እናስገባለን የሚለውን ምንድነው የምታደርጉት? እዚህ ጋር ፔጅ ነምበር ላይ ክሊክ ማድረግ ነው። ፔጅ ነምበራችሁን ማስገባት የምትፈልጉት ቶፕ ኦፍ ዘ ፔጅ ከሆነ እዚህ ጋር እንደምታዩት የተለያዩ አማራጮች አሉ ያመጣላችኋል። ያው ብዙ ጊዜ ግን የተለመደው ቦተም ኦፍ ዘ ፔጅ ነው። ቦተም ኦፍ ዘ ፔጅ ላይ እንመጣና ክሊክ ስናደርግ በስተግራ በኩል የተለያዩ አማራጮችን ይሰጠናል። እንግዲህ እዚህ ጋር እንደምታዩት እንግዲህ ፔጅ ነምበሩን በስተግራ በኩል ማድረግ ትችላላችሁ። ፔጅ ነምበሩን መሀል ላይ ማድረግ ትችላላችሁ። ፔጅ ነምበሩን በስተቀኝ በኩል ማድረግ ትችላላችሁ ማለት ነው። እስኪ የተለመደውን እዚህ መሀል ላይ ያለውን ክሊክ እናድርግ ማለት ነው። ክሊክ ስናደርግ እንደምታዩት ኢሚዲየትሊ ምን አድርጎታል ማለት ነው? ፔጅ ነምበር አስገብቶታል። ቦተም ኦፍ ዘ ፔጅ አድርጎ ምንድነው የሚያደርገው? ፔጅ 1 ብሎ ይጀምራል። ወረድ ስትሉ ፔጅ 2 እያለ እስከ መጨረሻ ድረስ ምን አለ ማለት ነው? ፔጅ ነምበሮች አሉ ማለት ነው። ይሄ ስትሬት የሆነ ስቴፕ ነው። በቀላሉ እንዴት ፔጅ ነምበር እንደምታስገቡ ነው። ግን እንመለስና እስኪ ሌሎች ኦፕሽኖችን እንይ። ፔጅ ነምበር ላይ ትመጡና ፎርማት ፔጅ ነምበር የምትላል ምናልባት ለየት ያለው ነገር ይሄ ነው የሚሆነው ማለት ነው። ፔጅ ነምበርን ማስገባት አብዛኛው ሰው ያውቀዋል። ግን ለየት ያለችው ነገር ምንድናት? እዚህ ጋር ፎርማት ፔጅ ነምበር የምትላለች። ፔጅ ነምበርን ፎርማት እናደርጋለን። ፎርማት ስናደርግ የተለያዩ ኦፕሽኖችን ያመጣልናል። እንደምታዩት ይሄኛው እችኛዋ ዲፎልት ናት። ግን ምን ማድረግ እንችላለን? እንደምታዩት እዚህ ጋር በዚህ መንገድ ማስገባት እንችላለን። ኤቢሲ ብለን በካፒታል ሌተር ማስገባት እንችላለን። በሮማን ሌተርስ ማስገባት እንችላለን። በምትፈልጉት መንገድ ማስገባት እንችላለን ማለት ነው። አሁን ለማንኛውም የትኛዋን ንብረት? እችኛዋን ሁለተኛዋን ንብረትና እንትን ልበል። ከዛ በኋላ ኦኬ ልበል። ኦኬ ስል ምን ያደርጋል ማለት ነው? ፔጅ ነምበሩን በዚህ መንገድ ያደርገዋል ማለት ነው። እዚህ ጋር እንደምታዩት ቦተም ኦፍ ዘ ፔጅ ላይ በዚህ መንገድ ያደርገዋል ማለት ነው። ከዛ በተጨማሪ ግን ምንድነው ፔጅ ነምበር ላይ እንግዲህ ሌላ ነገር ማወቅ ያለባችሁ ነገር ምንድነው? እዚህ ትመጡና ፔጅ ነምበር ካስገባችሁ በኋላ ምን ማድረግ ይቻላል? ፔጅ ነምበሩን ከየትኛው ገጽ እንጀምር? ከስንተኛው ፔጅ ነምበር ማለት ከስንት ፔጅ ከፈለጋችሁ ፔጅ ነምበር ከ2 ከ3 ከ4 እያደረጋችሁ ከምትፈልጉት ምን ማድረግ ትችላላችሁ ማለት ነው፣ መጀመር ትችላላችሁ ማለት ነው። እሱን ለማድረግ ምን አደርጋለሁ? እዚህ ጋር መጥቼ ፎርማት ፔጅ ነምበርስ የምትላለች ፎርማት ፔጅ ነምበርን አስገባለሁ። ፎርማት ፔጅ ነምበርን ካደረኩኝ በኋላ ምንድነው የምታደርጉት? እዚህ ጋር ስታርት አት ብላችሁ ከፔጅ 1 መጀመር የምትፈልጉ ከሆነ ከፔጅ 1 ማድረግ ትችላላችሁ። አይ እኔ የምፈልገው ከፔጅ 6 ጀምሮ ነው ካላችሁ ፔጅ 6ን ታደርጉና ከዛ ኦኬ ትላላችሁ። ለምሳሌ አሁን መታችሁ እዚህ ጋር የመጀመሪያው ፔጅ ላይ ብታዩት ምንድነው የሚያደርገው ማለት ነው? ከገጽ 6 ጀምሮ ይጀምራል ማለት ነው። በመሰረታዊነት ማወቅ ያለባችሁ ነገር ምንድነው? ፔጅ ነምበር ላይ መታችሁ ፎርማት ፔጅ ነምበር የምትላለች ፎርማት ፔጅ ነምበር ብላችሁ ከፈለጋችሁ በተለያየ አይነት ስታይል በዚህ ማስገባት ትችላላችሁ። ከዛም በኋላም ደግሞ ምን ማድረግ ትችላላችሁ? ገጹ ከስንተኛው ገጽ ይጀምር? ከፔጅ 6 ነው፣ ከፔጅ 5 ነው፣ ከፔጅ 4 ነው፣ ከፔጅ 1 ነው ብላችሁ ምን ማድረግ ትችላላችሁ? ወይ ከዜሮም ነው የምትፈልጉትን አድርጋችሁ ማስገባት ኦኬ ብትሉት ምን ያደርጋል ማለት ነው? ይሄንን እንደምታዩት ይሄን ፔጅ ነምበር ያስገባል ማለት ነው። ይሄ ምንድነው? ቦተም ኦፍ ዘ ፔጅ ነው፣ መሀል ላይ ነው። ቦተም ኦፍ ዘ ፔጅ መሀል ላይ ነው። ግን ይሄን ምን ማድረግ ይቻላል ብያችኋለሁ? ቶፕ ኦፍ ዘ ፔጅ ማለት ትችላላችሁ። ሲምፕሊ ምንድነው የምታደርጉት? እዚህ ጋር መታችሁ ቶፕ ኦፍ ዘ ፔጅ የሚለውን መምረጥ ነው። ከመረጣችሁ በኋላ በምትፈልጉት መንገድ በዚህ መንገድ ምን ማድረግ ትችላላችሁ? ማስገባት ትችላላችሁ ማለት ነው። መጨረሻ ላይ አንድ ነገር የማሳያችሁ ምንድነው? ፔጅ ነምበሩን ሪሙቭ ማድረግ ከፈለጋችሁ ምንድነው የምታደርጉት? ሲምፕሊ ትመጡና ኢንሰርት ላይ ክሊክ አደረጋችሁ እዚህ ጋር ፔጅ ነምበርስ የምትላለች እሷን ክሊክ አደረጋችሁ በኋላ ምን ትላላችሁ? እዚህ ታች ሪሙቭ ፔጅ ነምበርስ ብላችሁ ስትሉት ገጽ ቁጥሮችን ሙሉ በሙሉ ምን ያደርጋል ማለት ነው? ያጠፋል ማለት ነው። በዚህ መንገድ ምን ማድረግ ትችላላችሁ? በተለያየ መንገድ ከፈለጋችሁ ቶፕ ኦፍ ዘ ፔጅ ከፈለጋችሁ ቦቶም ኦፍ ዘ ፔጅ እያደረጋችሁ ፔጅ ነምበሮችን በተለያየ ፎርማት በተለያየ ስታይል ማስገባት ትችላላችሁ። መጨረሻ ላይም ደግሞ ሳትፈልጉ ስትቀሩ በማንኛውም ጊዜ እዚህ ፔጅ ነምበር ላይ መታችሁ ሪሙቭ ፔጅ ነምበርስ ማለት ትችላላችሁ ማለት ነው። እንግዲህ ሌላኛውና በሶስተኛ ደረጃ ማሳያችሁ እንዴት ሄደር እና ለዶክመንታችን ሄደር እና ፉተር እንዴት እናስገባለን የሚለውን ነገር አንድ ላይ አብረን እናያለን ማለት ነው። ይሄንን ለማድረግ ምንድነው የምታደርጉት? እዚህ ከሆም ቀጥሎ ኢንሰርት አለች። ኢንሰርት ላይ ክሊክ ታደርጋላችሁ። ከዛ በስተቀኝ በኩል ስትመጡ ሄደር የምትላለች ሄደር ላይ ክሊክ አደረግና እዚህ ጋር እንደምታዩት የተለያዩ አይነት አማራጮች አሉ። ከነዚህ አማራጮች ውስጥ አንዱን እንመርጣለን ማለት ነው። ለምሳሌ ወርታች ወረድ ብትሉ የተለያዩ አይነት ኦፕሽኖች አሉ። ከነዚህ ውስጥ አንዱን እንመርጣለን ማለት ነው። ለምሳሌ እኔ እችኛዋን ንምረጥና ሄደሬን ክሊክ ላድርግ ማለት ነው። ክሊክ ሳድርግ እዚህ ጋር ታይፕ ሂር የምትል ትመጣለች። እሷን በባክስፔስ ላጥፋትና ለምሳሌ ዩናይትድ ዳታ ሶሉሽን እልና እንደዚህ ከጻፍኩኝ በኋላ እቺን ወደ ሴንተር ላርጋት። ለምሳሌ ሆም ላይ ክሊክ አድርጌ ሴንተር ላርጋት፣ ከዛ ቦልድ ላርጋት፣ ሳይዟንም ምን ላርግ እዚህ ጋር እንደምታዩት ልጨምረውና እዚህ ጋር ላስቀምጣት ማለት ነው። ሄደር የሚባለው ብዙ ጊዜ እንግዲህ እንደምታውቁት የመስሪያ ቤታችን ስም ሊገባ ይችላል። ከፈለጋችሁ አርማም ማስገባት
ትችላላችሁ ማለት ነው። እቺን አሁን ለምሳሌ ዩናይትድ ዳታ ሶሉሽንስ የምትለውን ጽፍ ያለው። ከዚህ በተጨማሪ እንግዲህ ሄደር ከሚለው በላይ እዚህ ጋር እንደምታዩት አንድ ፒክቸር ላስገባ። ፒክቸሬን ለምሳሌ ማይ ዶክመንት ላይ ነው ያለው። ፒክቸሬን ላምጣው። ለምሳሌ ሎጎ ነው እንበል። ይሄ ፒክቸር ሎጎ ነው እንበል። ሎጎም ላስገባ። ራይት ክሊክ ብዬ ከከፈትኩት በኋላ ኮፒ ላለው። ኮፒ ካደረኩት በኋላ ምን አደርጋለሁ ማለት ነው፣ እዚህ ጋር መጥቼ ፔስት ላለው። ፔስት ስለው በጣም ትልቅ ነው እንግዲህ ይሄ እንደምታዩት። እቺን ምን ማድረግ ያስፈልጋል? ማሳነስ ያስፈልጋል ማለት ነው። እዚህ ጋር ክሊክ ስታደርጉ እነዚህ ነጭ ነገሮች አሉ። በእነዚህ ምን ማድረግ ይቻላል? ማሳነስ ትችላላችሁ ማለት ነው። እዚህ ጋር አሁን ነጭ ነገር አለ፣ ሪሳይዚንግ ናቸው። ከዛም በኋላ እዚህ ጋር እንደዚህ ታደርጋላችሁ። ከዛም በኋላም እዚህ ጋር ታመጣላችሁ ማለት ነው። እንደዚህ ካደረጋችሁ በኋላ ምናልባት ይሄ ፒክቸሩ ሌላ የምትጽፉትን ነገር እንዳይረብሻችሁ ምን ማድረግ ትችላላችሁ? እዚህ ጋር እንደ ቲፕ ራይት ክሊክ ታደርጉና ራፕ ቴክስት የምትላለች፣ ከዛ እዚህ ውስጥ ቢሃይንድ ቴክስት ብትሉት ምን ያደርጋል ማለት ነው? ያስገባላችኋል ማለት ነው። ከቴክስቱ ጀርባ አድርግልኝ ማለት ነው። እንደዚህ ያደርጋችሁ ምን ማድረግ ትችላላችሁ? ሁለት ነገር ጻፍኩኝ ማለት ነው። አሁን እዚህ ጋር አንደኛ ሎጎ አስገብቻለሁ። ከዛ እዚህ የድርጅቴን ስም ጽፌያለሁ። ልክ ኢሚዲየትሊ ጨርሳችሁ ስትወጡ እዚህ ጋር እንደምታዩት አለ። ምን አደርገዋለሁ? እዚህ ጋር ኢንሰርት ላይ መጥቼ እዚች ጋር ምን ማድረግ ትችላላችሁ? ታች ወርዳችሁ ደብል ክሊክ ብታደርጉት ይሄን ያጸናላችኋል ማለት ነው። ለምሳሌ እንደምታዩት አሁን እዚህ ጋር መጣችሁ ኤዲት ማድረግ አትችሉም። ኤዲት ማድረግ ከፈለጋችሁ ምንድነው የምታደርጉት? እዚህ ፒክቸሩ ላይ ወይም ጽሁፉ ላይ መጣችሁ ደብል ክሊክ ነው የምታደርጉት። ደብል ክሊክ ስታደርጉ ምን ያደርጋል ማለት ነው? ያመጣላችኋል ማለት ነው። ለምሳሌ ከዩናይትድ ዳታ ሶሉሽንስ በታች ሌላ ነገር መጨመር ከፈለኩኝ እዚህ ጋር ክሊክ አድርግና ኦኬ ብዬው ለምሳሌ ስኩል ኦፍ ዳታ አናላይቲክስ እና እችን አስቀምጣለሁ። እችን ጽሁፍ አለች። ምን አደርጋለሁ ማለት ነው? ከዛ አሁንም መጥቼ ወይ እዚህ ጋር መታችሁ ክሎዝ ሄደር እና ፉተር የሚለውን ክሊክ ማድረግ ትችላላችሁ። ካልሆነም ደግሞ እዚህ ጋር መታችሁ ደብል ክሊክ ስታደርጉ ምን ይሆናል ማለት ነው? ጽሁፉን ያጸናላችኋል ማለት ነው። ይሄን ካደረኩኝ በኋላ ምንድነው ሄደር አስገብቻለሁ። ሄደር ካስገባሁኝ በኋላ ፉተር ማስገባት ፈልጋለሁ። አሁን ይሄ ሄደር ነው። ሄደር ላይ በብዛት የድርጅታችን ስም፣ አርማ ሊሆን ይችላል የሚገባው። ፉተር ላይ ደግሞ የኢሜል አድራሻ፣ የስልክ ቁጥር ሊሆን ይችላል የሚገባው ማለት ነው። እሷን ለማድረግ ምንድነው ማድረገው? አሁንም ስቲል ይሄ ሄደር ነው ያስገባሁት። እዚህ ጋር ኢንሰርት ላይ እመጣለሁ። ከዛ እዚህ ጋር መታችሁ በስተቀኝ በኩል ቅድም ሄደር ካልኳት በታች ፉተር የምትላለች። ፉተርን ክሊክ አደርጋለሁ። ፉተር የቱ ጋር ላስገባ የትኛውን ትፈልጋለህ ነው የሚላችሁ። የትኛውን ፎርማት እቺን ልጠቀማት፣ አሁን እቺኛውን ልጠቀማትና እቺን ክሊክ ሳደርጋት ወደ ፉተሩ ይመጣል ማለት ነው። ለምሳሌ እዚህ ጋር ምን ጽፋለሁ? ስልክ ቁጥር ጽፋለሁ። ለምሳሌ ቴሌፎን ብዬ ምን አደርጋለሁ? 0923 24 56 76 ብዬ ዝም ብዬ ጽፋለሁ ማለት ነው። ቦልድ ማድረግ ከፈለጋችሁ እቺን ሴሌክት ታደርጉና አሁንም ቦልድ ላይ ክሊክ ታደርጋላችሁ። ከዛ ሳይዝ መጨመር ከፈለጋችሁ እዚህ ጋር እንደምትፈልጉት ማድረግ ትችላላችሁ። እዚች ጋር ደግሞ ልምጣና ምን ላድርግ? ኢሜል አድሬስ እሺ። ከዛ ይሄን እንደዚህ ማድረግ ይችላል። ይቅርታ ኢሜል አድሬስ @gmail.com ማድረግ እችላለሁ። ከዛ ደግሞ ምናልባት እንግዲህ የምትፈልጉ ከሆነ ምን ማድረግ እችላለሁ? ለምሳሌ እዚህ ጋር ተጨማሪ ሌላ ስልክ ቁጥር ከፈለግን ይሄን ምን አደርጋለሁ ማለት ነው። እንደዚህ አድርጌ ያስገባና አሁንም እዚህ ጋር መጥቼ ምንድነው ማድረገው? ደብል ክሊክ ነው ማለት ነው። አሁን ሄደርና ምን አስገባው ማለት ነው። ሄደርና ፉተር በእያንዳንዱ ገጽ መኖሩን ቼክ ላድርግ ማለት ነው። አሁን እንደምታዩት እስከ መጨረሻው ድረስ በእያንዳንዱ ገጽ ምን አለው ማለት ነው? ሄደርና ፉተር አለው ማለት ነው። ሄደር ላይ የሚገባው በብዛት የድርጅታችን ስም ይገባል። ሎጎ ካለ ሎጎ ማስገባት ትችላላችሁ። ፉተር ላይ ደግሞ ብዙ ጊዜ የሚገባው ምንድነው? ስልክ ቁጥር፣ ኢሜል አድራሻ፣ ዌብሳይት እንደዚህ ነገሮች ይገባሉ ማለት ነው። እንደዚህ ካደረኩኝ በኋላ እንግዲህ ሄደርና ፉተር ካስገባው በኋላ ሄደርና ፉተሩ የማያስፈልግ ከሆነ ሁለት አማራጭ አለኝ። አንደኛው አማራጭ እዚህ ጋር ኢንሰርት ላይ መታችሁ ምን የሚል አለ? እዚህ ጋር ለምሳሌ ሪሙቭ ማድረግ ከፈለጋችሁ ሄደሩን እታች ወረዱና ምን የሚል አለ? ሪሙቭ ሄደር የሚል አለ። ሪሙቭ ማድረግ ትችላላችሁ። ኤዲትም ማድረግ ትችላላችሁ ማለት ነው። ጽሁፉን ኤዲት ማድረግ ትችላላችሁ። ለምሳሌ አሁን ምን ማድረግ ፈለኩኝ? ሪሙቭ ማድረግ ፈለኩኝ። ሪሙቭ ላይ ክሊክ ባደርግ ምን ያደርጋል? ሄደሩን ሪሙቭ ያደርግልኛል። እንደገና ደግሞ እዚህ ጋር መጥቼ ፉተሩንም ሪሙቭ ማድረግ ከፈለኩኝ ምን ያደርጋለሁ? ፉተር ላይ ክሊክ አደርግና ሪሙቭ ፉተር የምትላለች ሪሙቭ ፉተርን ክሊክ ማድረግ ይችላል። ካልሆነም ደግሞ ምን ያደርጋለሁ? እዚች ጋር ጽሁፉ ላይ ምን ያደርጋለሁ? ደብል ክሊክ አደርጋለሁ። ደብል ክሊክ አደርግና ልክ ደብል ክሊክ ሳደርግ ይሄ ይመጣልኛል። ምን ያደርጋለሁ? ይሄን ሰሌክት አድርጌ ዲሊትን ማድረግ ትችላላችሁ። ካልሆነም ደግሞ ከት አድርጋችሁ ማውጣት ትችላላችሁ ማለት ነው። በዚህ መንገድ ምን ማድረግ ትችላላችሁ ማለት ነው። ሄደሩንም ማስገባት ፉተሩንም ማስገባት ትችላላችሁ ማለት ነው። ይሄ አንደኛው ወሳኝ የሆነው ነገር ነው ማለት ነው። ወደሚቀጥለው እንግዲህ ከመሄዴ በፊት ፎርማት ፔንተርን ከማሳየት በፊት እዚህ ጋር እንደምታዩት ሄደርና ፉተር አስገብቻለሁ። ሄደሩ ላይ ምን ማድረግ ትችላላችሁ? ዴት ኤንድ ታይም ማስገባት ትችላላችሁ። እሷን እንዴት ነው የምታደርጉት? እዚች ጋር ኢንሰርት ላይ ክሊክ ታደርጋላችሁ።
እዚህ ጋር ስትመጡ ምን የሚል አለ? ዴት ኤንድ ታይም የምትላለች። ዴት ኤንድ ታይምን ክሊክ ታደርጋላችሁ። ክሊክ ስታደርጉ ለምሳሌ አሁን ዛሬ ሰንደይ ማርች 30 ነው። ይሄንንም ስታይል መጠቀም ትችላላችሁ። ካልሆነም ይሄንን ስታይል መጠቀም ትችላላችሁ። ሉክ ይሄንን ክሊክ ካደረጋችሁ በኋላ ምንድነው የምታደርጉት? አፕዴት አውቶማቲካሊ ካላችሁት በየቀኑ ምን ያደርጋል? አፕዴት እያደረገ ይሄዳል ማለት ነው። ለምሳሌ እዚህ ጋር እኔ አፕዴት አውቶማቲካሊ ብዬ ሲምፕሊ የዴቱን ፎርማት ተጠቅሜ ያለው ለምሳሌ ቀንንም ጨምሮ ያለው ሰንደይ ማርች 30 ብሎ እንዲጽፍልኝ ከፈለኩኝ ይችን አደርጋለሁ። ኦኬ እላለሁ። አፕዴት አውቶማቲካሊ ብዬ እለዋለሁ። ያ ማለት ምን ማለት ነው? በየቀኑ ምን እያደረገው ይሄዳል ማለት ነው። አፕዴት እያደረገው ይሄዳል ማለት ነው። ይሄ እንግዲህ እንደምታዩት እዚህ ጋር ገብቷል። ግን የማትፈልጉ ከሆነ ምንድነው የምታደርጉት? ለምሳሌ እዚህ ጋር መጥቼ ይሄንን የቱ ጋር ላስገባው? ለምሳሌ እንበልና ሄደሬ ላይ ላስገባው። ሄደሬ ላይ ማስገባት ከፈለኩኝ ምንድነው የማደርገው? ሲምፕሊ እዚህ ጋር ደብል ክሊክ አደርጋለሁ። ደብል ክሊክ ካደረኩኝ በኋላ ምን አደርጋለሁ ማለት ነው? ኢንሰርት ካልኩኝ በኋላ ዴት ኤንድ ታይም የምፈልገው የትኛውን ነው? ሰንደይ ማርች 30 የሚለውን የምፈልገው። አፕዴት አውቶማቲካሊ ብየዋለሁ። በየቀኑ ራሱ አፕዴት እንዲያደርገው እናደርጋለን። ከዛ ኦኬ እለዋለሁ ማለት ነው። እንደዚህ ጋር እንደምታዩት ምን አድርጓል? ቀኑን አስገብቷል ማለት ነው። አሁን ነገ ይህንን ዶክመንት ብትከፍቱት ምን ይላል ማለት ነው? ማንዴይ ማርች 31 እያለ እየቀጠለ ይሄዳል ማለት ነው። በዚህ መንገድ ምን ማድረግ ትችላላችሁ? ዴት እና ታይም ማስገባት ትችላላችሁ ማለት ነው። ይሄ እንግዲህ ቅድም ከሄደር እና ፉተር ጋር ተገናኝቶ ፔጅ ነምበር ወይም ዴት ኤንድ ታይም እንዴት ማስገባት እንደምትችሉ ያሳየኋችሁ ነው ማለት ነው። ታይሙንም ማስገባት ከፈለጋችሁ ሲምፕሊ እዚህ ጋር ዴት እና ታይም ላይ ክሊክ ታደርጉና እዚህ ጋር የተለያዩ አማራጮች አሉ። እዚህ ጋር እንደምታዩቸው ወደታች ወረዱና ታይሙንም ጭምር የሚያስቀምጠው አማራጮች አሉ። አሁን ለምሳሌ እዚህ ጋር እንደምታዩት አሁን እኔ ቪዲዮን ሪከርድ ሳደርግ ለ11:05 ጉዳይ አካባቢ ነው። ይሄን መጠቀም ትችላላችሁ ማለት ነው። እንግዲህ ዴት ብቻ ወይም መንዝ እና ይር ብቻ መጠቀም ከፈለጋችሁ ይሄንን አድርጋችሁ ምን ማድረግ ትችላላችሁ? ዴት ኤንድ ታይም ወደ ዶክመንታችሁ ኢንሰርት ማድረግ ትችላላችሁ ማለት ነው። ይሄንን ካደረግን በኋላ ምናልባት ዴት እና ታይምን ካሳየኋችሁ በኋላ ሌላው እንግዲህ በጣም ጠቃሚ የሚባለው ለእናንተ ፎርማት ፔይንተር የሚባል አለ። ፎርማት ፔይንተር ማለት ምንድነው? አንድ ቦታ ላይ እንግዲህ ያደረጉትን ፎርማቲንግ ሌላ ቦታ ላይ አውቶማቲካሊ እንዳደርግ ነው። እሱ ማለት ምን ማለት ነው? በቀላሉ ለምሳሌ ይሄንን ፓራግራፍ እዩት። ይሄንን ፓራግራፍ ሴሌክት ያደረኩት ከዛ ሆም ላይ ልምጣና ቦልድ አደረኩት። ሳይዙንም ከፈለኩ ምን አደረኩኝ? ወደ 16 ወይም ደግሞ 14 ላይ ያደረኩት። ከፈለጋችሁ ከለሩንም ምን ማድረግ ትችላላችሁ? መቀየር ትችላላችሁ። ለምሳሌ ቀይ ላድርገው። ይሄንን አድርጌያለሁ። ይሄንን ካደረኩኝ በኋላ ፎርማት ፔይንተር ማለት ምን ማለት ነው? አንድ ፓራግራፍ ላይ ወይም አንድ ወርድ ላይ ያለው ፎርማቲንግን ወደ ሌላው አውቶማቲካሊ ማምጣት ማለት ነው። እሱ እንዴት ነው የማደርገው? ለምሳሌ ይሄንን ሴሌክት አደርጋለሁ። ይሄን ሴሌክት ካደረኩኝ በኋላ እዚህ ጋር ሆም ላይ ፎርማት ፔይንተር የምትላለች። ሲምፕሊ ምንድነው የማደርገው? እችን ክሊክ አደርጋለሁ ማለት ነው። ክሊክ ሳደርግ እንደምታዩት ከከርሰሩ ጋር ተያይዘው የአንድ ቀለም መቀቢያ አይነት ፒክቸር ትመጣለች ማለት ነው። ለምሳሌ ከላይ ያለውን ፎርማቲንግን ቦልድ ያደረኩትን፣ ሳይዙን 14 ያደረኩትን፣ ፎንት ከለሩን ቀይ ያደረኩትን ነገር ኢሚዲየትሊ እዚህ ጋር እንዲያመጣልኝ ከፈለኩኝ ምንድነው የማደርገው? ሴሌክት አደርግና ሁሉንም እንግዲህ ፎርማቲንጉን አፕላይ እንዲሆን የምፈልገውን ፓራግራፍ ሴሌክት አደርግና ምን አደርጋለሁ? ሴሌክት ካደረኩኝ በኋላ ማውዙን ለቃለሁ ማለት ነው። ኢሚዲየትሊ ማውዙን ስለቅ ምንድነው የሚያደርገው ማለት ነው? ከላይ የተጠቀምኩትን ፎርማቲንግ ኢሚዲየትሊ ወዴት ያመጣዋል ማለት ነው? ወደዚህ ጋር ወደሚቀጥለው ፓራግራፍ ያመጣዋል ማለት ነው። ከዚህም በተጨማሪ ለምሳሌ አሁንም ይሄንን ስቲል ዘ ሴም ስታይል ሌላ ፓራግራፍ ላይ መጠቀም ከፈለኩኝ ምን አደርጋለሁ ማለት ነው? አሁንም ሴሌክት አደርጋለሁ። ሴሌክት ካደረኩኝ በኋላ ምን አደርጋለሁ? እዚህ ጋር በስተግራ በኩል ፎርማት ፔይንተርን ክሊክ አደርጋለሁ። ፎርማት ፔይንተርን ክሊክ ካደረኩ በኋላ ለምሳሌ ወርታች ልውረድ። ታች ወርጄ ለምሳሌ ይሄንን ከሆነ ቺን ፓራግራፍ ከሆነ ፎርማት እንዲያደርግልኝ የምፈልገው ወይም ደግሞ ሲሚላር ፎርማቲንግ ስታይል አፕላይ እንዲያደርግልኝ ከፈለኩ ምን አደርጋለሁ ማለት ነው? እቺ ሴሌክት አደርግና ኢሚዲየትሊ ስለቃት ምን ያደርጋል ማለት ነው? ከላይ ያለውን ፎርማቲንግ ስታይል ያመጣልኛል ማለት ነው። ይሄንን የማልፈልግ ከሆነ በዚህ መንገድ የምፈልግ ከሆነ ለምሳሌ እዚህ ጋር ኢትዮጵያ ጆለሪ ማርኬት ሳይዝ የሚላለ ሰዎችን ለምሳሌ ሴሌክት ላድርግ። አሁንም ምን ላድርግ? ፎርማት ፔይንተር ልበል። ከዛ ልምጣና ግሎባል ጆለሪ የሚለውን አጠቃላይ ፓራግራፉን ልምረጥና ከመረጥኩኝ በኋላ ምንድነው የማደርገው? ማውዜን ለቃለሁ። ኢሚዲየትሊ ስለቅ ምን ያደርጋል ማለት ነው? እዚህ ጋር ያለውን ፎርማቲንግ እዚህኛው ላይ አፕላይ ያደርጋል ማለት ነው። በዚህ መንገድ ምን መጠቀም ማድረግ ትችላላችሁ? ጊዜያችሁን ሴቭ ማድረግ ትችላላችሁ ማለት ነው። በእያንዳንዱ ፓራግራፍ የግድ ተመሳሳይ የሆነ ፎርማቲንግ እየሄዳችሁ ጊዜ እንትን ማለት አይጠበቅባችሁም። ሲምፕሊ ምንድነው የምታደርጉት? ሴሌክት ታደርጋላችሁ። ከዛ በኋላ ፎርማት ፔይንተርን ክሊክ ታደርጋላችሁ። ከዛ ይሄ አፕላይ እንዲሆን የምትፈልጉትን ፓራግራፍ ትመርጡና ምንድነው የምታደርጉት? ማውዙን ትለቃላችሁ ማለት ነው። በዚህ መንገድ ምን ማድረግ ይቻላል?
ታይማችንንም ሴቭ ማድረግ ትችላላችሁ። ቶሎ ዶክመንታችንን ምን ማድረግ ይቻላል ኤዲት ማድረግ ትችላላችሁ ማለት ነው። ይሄ ምንድነው የምንለው ፎርማት ፔይንተር ይባላል ማለት ነው። ሌላኛው ነገር ደግሞ በጣም ጠቃሚ ከሚባሉ ነገሮች አንዱ ወተርማርክ የሚባለው ነው። በተለይ ብዙ ጊዜ በጸሐፊዎች ዶክመንት የሚያዘጋጁ ሰዎች ከዶክመንቱ ወይም ደግሞ ከእያንዳንዱ ፔጅ ጀርባ የሚላክ አለ። ለምሳሌ ድራፍት ከሆነ ድራፍት ነው፣ ኮንፊደንሻል ከሆነ ኮንፊደንሻል ነው ተብሎ የሚላክ አለ ማለት ነው። እሱ እንዴት እንደምንሰራ እስኪ አንድ አብረን ወተርማርክ ለማስገባት ምንድነው የምታደርጉት? ዲዛይን ላይ ክሊክ ታደርጋላችሁ። ዲዛይን ላይ ክሊክ ካደረጋችሁ በኋላ ወደዚህ ጋር ስትመጡ በስተቀኝ በኩል ቅድም ፔጅ ቦርደር ካስገባንባቸው አንዱ ወተርማርክ የምትላለች እዚህ ጋር እንደምታዩት ወተርማርክ ላይ መጥቼ ጥቁሯን ቀስት ክሊክ አደርጋለሁ። ክሊክ ሳደርግ እንግዲህ እንደምታዩት ለምሳሌ ኮንፊደንሻል ከሆነ ኮንፊደንሻል የሚል አለ፣ ዶኖት ኮፒ፣ በታች ስትወርዱ ድራፍት፣ ሳምፕል የሚል አለ። ብዙ ጊዜ የተለመዱት ድራፍት እና ኮንፊደንሻል ናቸው። ለምሳሌ እንበልና ይሄ ዶክመንት እንግዲህ ለመጀመሪያ ጊዜ የተዘጋጀ ከሆነና ዶክመንቱን የሚያነባው ሰውዬ ድራፍት ነው የሚለውን እንዲረዳ የምትፈልጉ ከሆነ ለምሳሌ እንበልና ድራፍት ላይ ክሊክ ታደርግ። ድራፍት ላይ ክሊክ ሳደርግ ምን ያደርጋል ማለት ነው? ከዶክመንቱ ጀርባ ያስገባል ማለት ነው። ዶክመንቱን አፌክት አያደርገውም፣ ግን ዶክመንቱን የሚያየው ሰውዬ ምን ይረዳል? ይሄ ዶክመንት ድራፍት ነው፣ ገና ፋይናል አይደለም፣ ኤዲት ይደረጋል፣ ሀሳቦችን መጨመር ይቻላል የሚለውን ነገር እንትን ማድረግ ትችላላችሁ ማለት ነው። ከዛ በተጨማሪ እንግዲህ ድራፍት ብለናል። ብዙ ጊዜ የተለመደው ድራፍት ነው፣ ግን ምን ማለት ትችላላችሁ? እዚህ ጋር መታችሁ ኮንፊደንሻልን ማለት ትችላላችሁ። ኢሚዲየትሊ ኮንፊደንሻልን ክሊክ ሳደርግ እችን ምን አረጋት ማለት ነው? ወደ ኮንፊደንሻል ቀይራት ማለት ነው። በእያንዳንዱ ገጽ ላይ ከጀርባ በጣም በደበዘዘ ሁኔታ ምን የሚል አለ? ኮንፊደንሻል ተብሎ የተቀመጠ አለ ማለት ነው። በዚህ መንገድ ምንም ማድረግ ትችላላችሁ። እዚህ ጋር እንደምታዩት በጣም ብዙ አሉ። እርጀንት የሚል አለ፣ በጣም አስቸኳይ፣ as soon as possible። ይሄው እዚህ ጋር እንደምታዩት ነው። በተለያየ መንገድ አለ። ከዚህ ውስጥ ፈልጋችሁ መምረጥ የምትፈልጉትን ምን ማድረግ ትችላላችሁ? ማስገባት ትችላላችሁ። ለምሳሌ እዚህ ጋር ዶኖት ኮፒ የሚል አለ። ዶኖት ኮፒን ክሊክ ባረክ ዶክመንቱን የሚያየው ሰውዬ ምን ይረዳል ማለት ነው? ኮፒ አታድርግ የሚለውን ይረዳል ማለት ነው። ከዚህ በተጨማሪ እንግዲህ ይሄን እንዴት እንደምታስገቡ አሳየዋችሁ። እዚህ ጋር የሚቀጥለውን ከማሳየት በፊት ይሄንን ወተርማርክ ሪሙቭ ማድረግ የምትፈልጉ ከሆነ ሲምፕሊ መታችሁ እዚህ ጋር ወተርማርክ የምትላለች፣ ከዛ መታችሁ መጨረሻ ላይ ምን የሚላለ ሪሙቭ ማለት ትችላላችሁ። ሪሙቭ ላይ ክሊክ ስታደርጉት ምን ያደርጋል ማለት ነው? ወተርማርኩን ያጠፋዋል ማለት ነው። ወተርማርክ ግን እንዴት ኢንሰርት እንደምታደርጉ አሳየዋችሁ፣ እንዴት ሪሙቭ እንደምታደርጉም አሳየዋችሁ። ግን እዚህ ጋር ያሉት ጽሁፎች በአጠቃላይ ዶክመንቱ ኦልሬዲ ባይ ዲፎልት የመጡ ናቸው ጽሁፎቹ። ግን እኔ ራሴ መጻፍ ብፈልግሳ የምፈልገውን ነገር መጻፍ ብፈልግ ምንድነው ማድረገው? እዚህ ጋር ታች ትመጡና ምን የምትላለች? ከስተም ወተርማርክ የምትላለች። ከስተም ወተርማርክ ላይ ክሊክ ታደርጋላችሁ። ክሊክ ካደረጋችሁ በኋላ ፒክቸር ከሆነ ለምሳሌ ፒክቸርን መምረጥ ትችላላችሁ። እዚህ ጋር ሴሌክት ፒክቸር ብላችሁ ወተርማርክ ማድረግ የምትፈልጉት ፒክቸር ከሆነ ለምሳሌ ሴሌክት ፒክቸር ላይ ታደርጉና ከዛ የዶክመንት ሶርሱን ያመጣላችኋል። ከዛ በኋላ ያሉትን ፒክቸሮች መምረጥ ትችላላችሁ። ካልሆነም ግን ጽሁፍ ከሆነ እናንተ መጽሐፍ የምትፈልጉ ጽሁፍ ከሆነ ደግሞ ምንድነው የምታደርጉት? እዚህ ጋር ቴክስት ወተርማርክ የምትላለች። ቴክስት ወተርማርክ ላይ እመጣለሁ። እዚህ ጋር እንደምታዩት as soon as possible ነው የምትለው። ይሄ ምን አደርገዋለሁ እኔ ለምሳሌ ቬሪ አርጀንት ብዬ ጽፋለሁ ማለት ነው። ቬሪ አርጀንት ብዬ ጽፌ ምን ማድረግ እችላለሁ? እዚህ ጋር በምትፈልጉት መንገድ ፎንት ሳይዙን መቀየር ትችላላችሁ። እዚህ ጋር ሳይዙን መጨመር ትችላላችሁ። ለምሳሌ 40 ማድረግ ትችላላችሁ። ከለር ከፈለጋችሁ ከለሩንም መቀየር ትችላላችሁ። ሆሪዞንታል ነው ዲያጎናል ነው። ለምሳሌ ሆሪዞንታል ከሆነ እንግዲህ ወደ ጎን ነው የሚያመጣው። ይሄንንም ማድረግ ትችላላችሁ። ከዛ ይሄንን ካደረኩኝ በኋላ ምንድነው ማድረገው ማለት ነው? ሲምፕሊ ኦኬ ብዬ ብለው ወይም ደግሞ አፕላይ ባደረገው ምንድነው የሚያደርገው? ያስገባልኛል ማለት ነው። ሶሪ እንግዲህ አይ ቲንክ እዚህ ጋር መጣና ከስተም ወተርማርክ ከስተም ወተርማርክ ካደረኩኝ በኋላ ቬሪ አርጀንት ለምሳሌ እሺ ቬሪ አርጀንት ብዬ ምንድነው ማድረገው? ለምሳሌ እዚህ ጋር ምን አድርጌ ያለው እንትኖቹን ቀይር ያለችዋለሁ። ሆሪዞንታል አድርጌ ያለው ወይም ዲያጎናል አድርጌ ያለው። ከዛ ምንድነው ማድረገው? አፕላይ ለና ኢሚዲየትሊ ምን አደርጋለሁ ማለት ነው? አፕላይ ብዬ ክሎዝ ብዬ ስወጣ ምን ያደርጋል ማለት ነው? ይሄንን ያስገባል። ይሄው እዚህ ጋር እንደምታዩት ቬሪ አርጀንት ጽሁፍ አለ። ግን እንደምታዩት ጽሁፏ በጣም ትንሽ ናት፣ ብዙ የምትታይ አይደለችም። ምን አደርጋለሁ ማለት ነው? አሁንም እመለስና ወተርማርክ ላይ ክሊክ አደርጋለሁ፣ ከስተም ላይ ክሊክ አደርጋለሁ። እዚህ ጋር እንደምታዩት ቬሪ አርጀንት የሚለው ይመጣል። ሳይዙ 40 ነው። ምን አደርጋለሁ ማለት ነው? እዚህ ጋር መጥቼ አይ ቲንክ እስከ 96 105 ድረስ ከዛም በላይ ሳይዝ ስላለ ምን አደርጋለሁ? እስኪ ኤኒዌይ 90 ልምረጥ። 90 ልምረጥና አፕላይ ምን አደርጋለሁ? ከዛ ኦኬ ወይም ደግሞ አፕላይ ብዬ ምን አደርጋለሁ? ክሎዝ እላለሁ ማለት ነው። ሲምፕሊ እንደዚህ ሲያደርግ ምን ያደርጋል ማለት ነው? ቬሪ አርጀንት የሚለውን ጽሁፍ ያስገባልኛል ማለት ነው። ያሳየኋችሁ በመሰረታዊነት አንደኛ ወተርማርክ እንዴት ኢንሰርት እንደምታደርጉ አይተናል። ከዚህ ውስጥ የምትፈልጉትን መርጣችሁ
ማድረግ ትችላላችሁ። ኦልሬዲ ቢልቲን የሆኑ ናቸው። አይ አልፈልግም ነው የራሴን ጽሁፍ ነው ማስገባት የምትሉ ከሆነ ምን ማድረግ ትችላላችሁ? እዚህ ከስተም ላይ መታችሁ ጽሁፍ ከሆነ ቴክስት ወተርማርክ ብላችሁ የምትፈልጉትን ጽሁፍ እዚህ ጋር ምን ታደርጋላችሁ? ትጽፉና ከዛ በኋላ ሳይዙን፣ ፎንት ስታይሉን ኤቭሪቲንግ ከጨረሳችሁ በኋላ ምንድነው የምታደርጉት? አፕላይ ብላችሁ ትወጣላችሁ ማለት ነው። ጽሁፍ ከፈለጋችሁ ነው። ፒክቸር የምትፈልጉ ግን ከሆነ ምንድነው ፒክቸር ወተርማርክ ላይ ተመጡና የምትፈልጉትን ፒክቸር ከዚህ ውስጥ ትመርጣላችሁ። ወይም ሴሌክት ፒክቸር ብላችሁ ትመርጡና ምን ማድረግ ትችላላችሁ? አፕላይ ማድረግ ትችላላችሁ ማለት ነው። በዚህ መንገድ ምን ማድረግ ይቻላል ማለት ነው? ወተርማርክ ማስገባት ይቻላል። እንደገና ደግሞ ሳትፈልጉ ስትቀሩ ሪሙቭ ማድረግም ስትፈልጉ ደግሞ ምንድነው የምታደርጉት? ሲምፕሊ እዚህ ጋር መታችሁ ወተርማርክ ላይ ክሊክ አድርጋችሁ ምን ትላላችሁ ማለት ነው? ሪሙቭ ብላችሁ ስትሉት እዚህ ጋር እንደምታዩት ምን ያደርጋል ማለት ነው? ከዶክመንታችሁ ውስጥ ምን ያደርገዋል? ያጠፋዋል ማለት ነው። በዚህ መንገድ ምን ማድረግ ይቻላል ማለት ነው? ወተርማርኮችን ማስገባት፣ ኤዲት ማድረግና ሪሙቭ ማድረግ ይቻላል ማለት ነው። ሌላኛው ደግሞ በጣም ጠቃሚ ለእናንተ የሚጠቅም ነገር ብዬ የማስበው ምንድነው የዶክመንታችንን ዲፎልት ፎንት ሳይዞችን እንዴት እንቀይራለን የሚለውን አንድ ላይ አብረን እናያለን ማለት ነው። ዲፎልት ሳይዝ የሚባለው ምንድነው? ለምሳሌ እዚህ ጋር ልምጣና አዲስ ዶክመንት ልክፈት፣ ኒው ብዬ ብላንክ ዶክመንት ብዬ ልክፈት። እዚህ ጋር እንደምታዩት እንግዲህ ዲፎልት ሳይዝ ወይም ደግሞ ዲፎልት የሚባለው ምንድነው? እዚህ ጋር ካላበራሪ ወይንም ደግሞ ቦዲ ብሎ 11 ነው። ይሄ ዲፎልት ነው ማለት ነው። ይሄንን ብዙ ጊዜ እንግዲህ የተለመደው እንደምታውቁት የማይክሮሶፍት ዲፎልት ፎንት ስታይል የሚባለው ታይምስ ኒው ሮማን ነው። ሳይዙ 12 ነው። እንደዛ እያለ ነው የሚቀጥለው ማለት ነው። ከለሩ ደግሞ ብላክ ነው ማለት ነው። እሱን መቀየር ብፈልግ ምንድነው ማድረገው ነው? እሱን ለምሳሌ ዲፎልት ፎንት ሳይዙን ለምሳሌ 20 ማድረግ ትፈልጋላችሁ። ስታይሉንም መቀየር ትፈልጋላችሁ። ከለሩንም መቀየር ትፈልጋላችሁ። እያንዳንድ ዶክመንት ብላንክ ዶክመንት ስትከፍቱ አፕላይ ያደረጋችሁትን ፎንት ስታይል እንዲያመጣላችሁ ከፈለጋችሁ ምንድነው የምታደርጉት? ሲምፕሊ እዚህ ጋር ሆም ላይ ትመጡና እነዚህ ቦልድ፣ ኢታሊክስ፣ አንደርላይን ከሚለው በታች ያለው እነዚህን ይዩና እዚች ጋር በስተቀኝ በኩል እቺ ምልክት አለች። እቺን ምልክት ምን አደርጋለሁ? ክሊክ አደርጋለሁ። እቺን ምልክት ክሊክ ሳደርግ እዚህ ጋር ምን ማድረግ እችላለሁ? ዲፎልት ፎንት ስታይሌ፣ ፎንት ሳይዜ እና የፎንት አይነት ምን እንዲሆን እንደምትፈልጉ መጀመሪያ ምን ታደርጋላችሁ? ትመርጣላችሁ። ለምሳሌ አሁን እኔ የምፈልገው ዲፎልት ፎንት ስታይሉ ወይም ደግሞ ፎንት አይነቱ ታይምስ ኒው ሮማን እንዲሆን ፈለኩኝ። እዚህ ቲ ቤት ትመጡና ምን ታደርጋላችሁ? ትመርጣላችሁ። ለምሳሌ እዚህ ጋር ይኸው ታይምስ ኒው ሮማን የምትላላችሁ መረጥኩኝ። ለምሳሌ ቦልድ ነው እንዲሆን የምፈልገው ቦልድ አድርጌያለሁ። ከዛ በኋላ ደግሞ እዚህ ጋር መጥቼ 20 እንዲሆን ፈልጌያለሁ ማለት ነው። 20 እንዲሆን ካደረኩኝ በኋላ ምናልባት ደግሞ ለምሳሌ ከለር የምትፈልጉም ከሆነ ከለር ጋር መጥቼ የምላርገው ቀይ እንዲሆን ላርገው። ቀይ እንዲሆን ካደረኩኝ በኋላ ምንድነው የምታደርጉት? ለምሳሌ አሁን ለሁሉም ከዚህ በኋላ ለምከፍታቸው አዲስ ዶክመንቶች የጽሁፍ አይነቱ፣ ስታይሉ፣ ሳይዙ ይሄ እንዲመጣ ነው የምፈልገው። ባይ ዲፎልት እንዲመጣ ነው የምፈልገው። እሱን ካደረጋችሁ በኋላ ምንድነው የምታደርጉት? እታች ወረዱና ሴት አዝ የዲፎልት የምትላለች። እቺ ሴት አዝ የዲፎልት ላይ ምን እናደርጋለን? ክሊክ እናደርጋለን። ክሊክ ባደርጋት ሁለት አማራጭ ይመጣልኛል። ዲፎልት እንዲሆን የምትፈልገው ታይምስ ኒው ሮማን 20 ቦልድ ፎንት ከለሩ ሬድ የሆነ ዲፎልት እንዲሆን የምትፈልገው ለዚህ ዶክመንት ነው ወይስ ከዚህ በኋላ ለምትከፍታቸው ለእያንዳንዱ ዶክመንት ነው ብሎ ይጠይቀኛል። እኔ ከዚህ በኋላ ለምከፍታቸው ለእያንዳንዱ ዶክመንቶች ከሆነ ምን አደርጋለሁ ማለት ነው? እዚህ ጋር ኦል ዶክመንትስ ቤዝድ ኦን ብዬ አደርጋለሁ። ከዛ በኋላ ኦኬ እላለሁ። አሁን እንደምታዩት ኢሚዲየትሊ እዚህ ጋር ስታይል ላይ ምን አደረገው? ለወጣው ማለት ነው። ለምሳሌ እዚህ ጋር ልምጣና እንደምታዩት ምን አደረገው? ፎንት ስታይልን አድርጎታል ማለት ነው። ከዚህ ውጪ ግን አዲስ ዶክመንት ልክፈትና በእርግጥም ቅድም ያደረኩት የፎንት ስታይል አፕላይ እንደሆነ ልየው። እዚህ ጋር ፋይል ላይ ልምጣና ኒው ላይ ክሊክ ላድርግና ምን ላድርግ? ብላንክ ዶክመንት ላይ ክሊክ ባደረገው ስቲል አሁንም ምንድነው የሚያደርገው ማለት ነው? በዚህ መንገድ ፎንት ስታይሉን አፕላይ ያደርጉልኛል ማለት ነው። ይሄንንም መቀየር ትችላላችሁ፣ እንደምትፈልጉት ማድረግ ትችላላችሁ ማለት ነው። በዚህ መንገድ ምን ማድረግ ይቻላል? ዲፎልት ፎንት ሳይዞችን እና ስታይሎችን መቀየር ይቻላል። እንግዲህ ቅድም እንደነገርኳችሁ ባይ ዲፎልት ታይምስ ኒው ሮማን 12 ከለሩም ደግሞ ብላክ የሆነ ነው የሚኖረው። ግን እሱን በአጠቃላይ መቀየር የምትፈልጉ ከሆነ ሲምፕሊ ምንድነው የምታደርጉት? እዚህ ጋር እነዚህ ቦልድ፣ ኢታሊክስ፣ አንደርላይን ከሚለው ትመጡና እዚች ጋር ምን ታደርጋላችሁ? ክሊክ ታደርጋላችሁ። ክሊክ ካደረጋችሁ በኋላ ፎንት ስታይላችሁን ትመርጣላችሁ። ለምሳሌ አሁን ይሄ ታይምስ ኒው ሮማን ነው። አይ አልፈልግም፣ ቦልድ እንዲሆን አልፈልግም፣ ሬጉላር እንዲሆን ነው የምፈልገው። ሬጉላር ላይ ክሊክ አደረኩ። አይ ፎንት ሳይዙ 20 ሳይሆን 16 እንዲሆንልኝ ነው የምፈልገው። 16 አደርጋለሁ። ከዛ በኋላ ልክ ኢሚዲየትሊ እነዚህ ነገሮች ሁሉ አድርጌ ከጨረስኩኝ በኋላ ምንድነው የማደርገው? እዚህ ጋር ሴት አዝ ዲፎልት የምትለውን ክሊክ አደርጋለሁ። ክሊክ ካደረኩ በኋላ ሁለት አማራጭ ይመጣልኛል። ዲፎልት ፎንት ስታይሎቹን ሳይዞቹን
ለዚህ ዶክመንት ብቻ ነው ወይስ ከዚህ በኋላ ለምትከፍታቸው ለእያንዳንዱ ዶክመንት ነው ብሎ ይጠይቃችኋል። እናንተ ሲምፕሊ ምንድነው የምታደርጉት? ለዚህ ዶክመንት ብቻ ከሆነ ይህቺ የመጀመሪያዋን ትመርጣላችሁ። አይ ከዚህ በኋላ ለምከፍታቸው ለእያንዳንዳችሁ ነው ብላችሁ የምታስቡ ከሆነ ሁለተኛዋን ትመርጡና ምን ታደርጋላችሁ? ኦኬ ብላችሁ ትወጣላችሁ ማለት ነው። ኢሚዲየትሊ ምን ያደርጋል ማለት ነው? ቅድም የመረጣችሁትን የፎንት ስታይሎች ያደርግላችኋል ማለት ነው። በዚህ መንገድ ምን ማድረግ ይቻላል? ዲፎልት የሚባሉትን ፎንቶችን ምን ማድረግ ይቻላል? ሴት ማድረግ ይቻላል ማለት ነው። ሌላኛው እና በጣም ጠቃሚው ነገር ማይክሮሶፍት ወርድ ስትጠቀሙ ሳብስክሪፕት እና ሱፐርስክሪፕት የሚባሉ ነገሮች አሉ። ለምሳሌ ኤ ስኩዌርድ ፕላስ ቢ ስኩዌርድ እያለን ስንጽፍ ይሄንን እንደምታዩት ለምሳሌ ምንን ማድረግ እንፈልጋለን? ኤ ስኩዌርድን ቢ ስኩዌርድን ሲ ስኩዌርድ ማድረግ እንፈልጋለን ማለት ነው። ሳብስክሪፕት የሚባል ኮንሰፕት አለ ማለት ነው። ሳብስክሪፕት እንዴት ነው የምናደርገው? ለምሳሌ አሁን ከዚህ ጋር ከኤ ቀጥሎ ያለችውን ቱ እመርጣለሁኝ። ከመረጥኩኝ በኋላ መታችሁ ምን ማድረግ ትችላላችሁ? እዚህ ጋር ቦልድ ኢታሊክስ አንደርላይን ከሚለው ቀጥሎ እዚህ ጋር እንደምታዩት ነው። ይሄ አሁን ለምሳሌ ይሄ ሳብስክሪፕት ነው። እዚህ ጋር አሁን ክሊክ ባደርግ ምንድን ነው የሚያደርገው? ኤ ስኩዌርድ ነው የሚያደርገው ማለት ነው። ቢ ስኩዌርድን ማድረግ ከፈለኩኝ ምን አደርጋለሁ ማለት ነው? ቢ ስኩዌርድ ብዬ እዚህ ጋር ክሊክ ማድረግ ፈልጋለሁ። እነዚህ ሁለቱም ምንድን ነው የሚባሉት? ሱፐር ስክሪፕት ነው የሚባሉት ማለት ነው። ሳብስክሪፕት ደግሞ ማድረግ ከፈለጋችሁ ምንድን ነው የምታደርጉት? ሲምፕሊ እዚህ ጋር መታችሁ ሁለትን ከመረጣችሁ በኋላ እዚህ ጋር መታችሁ ይሄው በዚህ በስተግራ በኩል ሳብስክሪፕት የምትል አለች ማለት ነው። እሷን ክሊክ ባደርግ ምንድን ነው የሚያደርገው ማለት ነው? በዚህ መንገድ ሳብስክሪፕትን ይሰራላችኋል ማለት ነው። ሳብስክሪፕት እና ሱፐርስክሪፕት ማለት ይሄ ነው። አንደኛ ከዚህ ከፊት ለፊት ከሆም ላይም ማግኘት ትችላላችሁ። አይ በሌላ መንገድ ማግኘት ፈልጋለሁ ብላችሁ ደግሞ የምትሉ ከሆነ ምን አደርጋለሁ? ለምሳሌ ከኤ ቀጥሎ ያለችውን ቱ እመርጣለሁኝ። ከመረጥኩኝ በኋላ ምን አደርጋለሁ? እዚህ ጋር እንደምታዩት ቅድም ዲፎልት ሳይዝ ለመስራት የመጣሁበት ቦታ እዚች ጋር መታችሁ ምን ታደርጋላችሁ? ክሊክ ታደርጋላችሁ። ክሊክ ካደረጋችሁ በኋላ እዚህ ጋር ምን የሚል አለ? ሳብስክሪፕት የምትላለች ማለት ነው። እቺን ክሊክ ባደርጋት ኢሚዲየትሊ ምን ያደርጋል ማለት ነው? ወደ ሳብስክሪፕት ይቀይርልኛል ማለት ነው። ኦኬ ብለው ምንድን ነው የሚያደርገው? ሳብስክሪፕት አደርጋለሁ። አሁንም ምን አደርጋለሁ? እቺን መርጣለሁ። እቺን ከመረጥኩኝ በኋላ እዚህ ጋር መጥቼ ፎንቱ ላይ እመጣለሁ። ሳብስክሪፕት እላለሁኝ። ሳብስክሪፕት ብዬ ኦኬ እላለሁ። ይሄን ያደርግላችኋል። ሱፐርስክሪፕት ደግሞ ማድረግ የምትፈልጉ ከሆነ ምን ነው የምታደርጉት? እዚህ ጋር መጣችሁ ከዛ አሁንም መጣችሁ እቺን ተመርጣላችሁ። እዚህ ጋር ከመጣችሁ በኋላ ምን እንደምታደርጉት ሳብስክሪፕት የምትለች ሳብስክሪፕትን ክሊክ አደረግና ምን አደርጋለሁ ማለት ነው? ኦኬ ሳደርገው በዚህ መንገድ ምን ያደርግላችኋል ማለት ነው? የምትፈልጉትን ሱፐርስክሪፕት እና ሳብስክሪፕቶች ምን ያደርግላችኋል? ይሰራላችኋል ማለት ነው። ሁለት አማራጭ ነው ያላችሁ። አንደኛ እዚህ ውስጥም ገብታችሁ ማግኘት ትችላላችሁ በዚህ ጋር ሳብስክሪፕት እና ሱፐርስክሪፕት ብላችሁ። ከዛ ደግሞ በኋላ እዚህም ጋር ፊት ለፊት ላይም አሉ በዚህ ማድረግ ትችላላችሁ ማለት ነው። እነዚህ ማጥፋት ከፈለጋችሁ ሳብስክሪፕት እና ሱፐርስክሪፕትን ማጥፋት ከፈለጋችሁ ሲምፕሊ ምንድነው የምታደርጉት? ለምሳሌ እቺን ቱን ትመርጣላችሁ። ከመረጣችሁ በኋላ እዚህ ጋር ሳብስክሪፕት የምትላለች እሷን ክሊክ ብታደርጉ ወደ መጀመሪያው ይመልስላችኋል። አሁንም ደግሞ እቺ ለምሳሌ ሳብስክሪፕት ናት። እቺን ትመርጡና ከፈለጋችሁ እዚህ ጋርም ክሊክ ማድረግ ትችላላችሁ። ካልሆነም ደግሞ እዚህ ጋር ትመጡና ይሄን ክሊክ ካደረጋችሁ በኋላ ሳብስክሪፕት የምትለውን መርጣችሁ ምንድነው የምታደርጉት? ኦኬ ታደርጉታላችሁ። አሁንም ወደ መጀመሪያው መለሰላችሁ። እቺኛው ደግሞ አሁን እንደምታዩት ስቲል እቺ ሳብስክሪፕት ናት። እቺን ሴሌክት ካደረኩኝ በኋላ እዚህ ጋር መጥቼ ምን አደርጋለሁ ማለት ነው? እቺ አክቲቭ የሆነችውን መጥቼ ክሊክ ባደርጋት ወደ መጀመሪያው ይመልስላችኋል ማለት ነው። በዚህ መንገድ ምን ማድረግ ትችላላችሁ? ሳብስክሪፕት እና ሱፐርስክሪፕት ማድረግ ትችላላችሁ ማለት ነው። ፋንክሽኖችን ለመስራት ራሱን የቻለ እንግዲህ ማይክሮሶፍት ወርድ ላይ በጣም ኮምፕሌክስ የሆኑ በተለይ ማቴማቲካል የሆኑ ፋንክሽኖችን ለማስገባት የሚያስችል አለ። እሱ ራሱን የቻለ አለና እሱን አንድ ላይ እናያለን። ይሄ ግን ምንድነው ሳብስክሪፕት እና ሱፐርስክሪፕት እንዴት እንደምታስገቡ ለማሳየት ያህል ነው ማለት ነው። ሌላኛውና በጣም ጠቃሚው ነገር ምንድነው? ማይክሮሶፍት ወርድን ስትጠቀሙ በተለይ ከቴብል ጋር ተያይዞ የምትጠቀሙት ነገር ምንድነው? እንዴት አውቶማቲክ የሆነ ሴሪያል ነምበር ያ ማለት ተከታታይ ቁጥሮችን እንዴት ማስገባት እንችላለን። ለምሳሌ እዚህ ጋር እንደምታዩት ኦልሞስት ወደ 6 ተማሪዎች አሉ። እዚህ ጋር እንደምታዩት ለነዚህ አውቶማቲክ የሆነ ቁጥር አስገባና ከዛ ሮ ስትጨምሩ ራሱ ቁጥሩን ምን እያደረገ ይሄዳል? እየጨመረ አፕዴት እያደረገ ይሄዳል ማለት ነው። አውቶማቲክ የሆነ ቁጥር ማስገባት ከፈለኩኝ ምንድነው ማድረገው? ለምሳሌ እዚህ ጋር ልምጣና ሴሪያል ነምበር እላለሁ። ከዛ በኋላ ምንድነው ማድረገው? እነዚህን መርጣለሁ ከአለሙ እስከ ሙና ድረስ ያለውን መርጥና ምንድነው የምታደርጉት? እዚህ ጋር ኢንሰርት ላይ ትመጣላችሁ። ኢንሰርት ላይ ነው ሆም ላይ ትመጡና ምንድነው የምታደርጉት? ሆም ላይ ከመጣችሁ በኋላ እዚህ ጋር እንግዲህ ነምበሪንግ እና ቡሌቲንግ አሉ። እነዚህ ነገሮች ቡሌት ለማስገባት እና ነምበር ለማስገባት የምንጠቀምባቸው ናቸው። ለምሳሌ እቺን ልምጣና ነምበሪንጓን እንግዲህ ክሊክ ላድርግ። ነምበሪንጓን ክሊክ ካደረኩኝ በኋላ እንደምታዩት እዚህ ጋር የተለያዩ አይነት ስታይሎች አሉ። ከነዚህ ስታይሎች አንዱን መርጣለሁ ማለት ነው። ለምሳሌ እንበልና ይሄንን ልምረጥ። ይሄንን ኢሚዲየትሊ ሳደርገው ምን ያደርጋል ማለት ነው? ተከታታይ የሆኑ ቁጥሮች ያስገባል ማለት ነው። አሁን ከዚህ ከሙና በታች
አንድ ባስገባ ለምሳሌ እቺ ጋር ክሊክ አድርጌ ኢንሰርት ብዬ ሮ ቢሎ ብዬ ብል ምንድነው የሚያደርገው? ኢሚዲየትሊ 7ን ራሱ ያስገባላችኋል ማለት ነው። አውቶማቲክ አስገባላችሁ ሲሪያል ነምበሩ ማለት ነው። አይሆንም ብዬ ለምሳሌ እዚህ ጋር የአህመድን ሪሙቭ ባደረገው ለምሳሌ የአህመድን ክሊክ አድርጌ ራይት ክሊክ ብዬ ዲሊት ሮ ብዬ ብለው ቁጥሩን ምን ያደርጋል ማለት ነው? ኢሚዲየትሊ ራሱ አፕዴት ያደርጋል ማለት ነው። እንደምታዩት 1 2 3 4 5 እያለ ስለዚህ ከ5 በታች አዲስ ሮ ብታስገቡ ራሱ ኢሚዲየትሊ ምን ያደርጋል? ቁጥሩን ራሱ ያስገባል 6 ብሎ አንድ እሱ ነው። ካልሆነም ደግሞ ከነዚህ ውስጥ ካሉት ተማሪዎች ውስጥ አንዷን ለምሳሌ ሶስተኛውን ተማሪ ሪሙቭ ባረግ ሴሌክት አድርጌ ራይት ክሊክ ብዬ ዲሊት ባረገው ቁጥሩን ምን ያደርጋል ማለት ነው? ኢሚዲየትሊ ራሱ አውቶማቲካሊ አፕዴት ያደርጋል ማለት ነው። እቺን ለማድረግ ምንድነው የምታደርጉት ብያለሁ። ሲምፕሊ ቁጥር እንዲገባ የምትፈልጉትን የቴብሉን ኮለመንት ትመርጣላችሁ። ከመረጣችሁ በኋላ ምንድነው የምታደርጉት? እዚህ ጋር መታችሁ የምትፈልጉትን አይነት ለምሳሌ ይሄ ከሆነ ይሄን ማድረግ ትችላላችሁ፣ ይሄ ከሆነ ይሄን ማድረግ ትችላላችሁ። ካልሆነም ይሄን እዚህ ጋርም ደግሞ እንደምትፈልጉት እዚህ ጋር ክሊክ ብናደርግ አሁን ምን ያደርጋል ማለት ነው? ቁጥሩን ያስገባላችኋል ማለት ነው። ለምሳሌ አሁን ከታች ከቶታል ቶታልን ለምረጥና ራይት ክሊክ ብዬ ኢንሰርት ሮ አባብ ልበልና ለምሳሌ እዚህ ጋር እዚህ ጋር መጥቼ 4 ቁጥር ላይ ክሊክ አድርኩኝ በኋላ እዚህ ጋር መጥተን የምናደርግ ኢንሰርት ሮስ ቢሎ ብዬ ባረገው ምንድነው የሚያደርገው? ኢሚዲየትሊ 5 ቁጥር ራሱ ያስገባል ማለት ነው። ለምሳሌ ይሄንን ካደረኩኝ በኋላ ምንድነው የምናደርገው? ባለፈው እንግዲህ እንደምታስታውሱት ባለፈው ቪዲዮ ላይ ካልኩሌሽን እንዴት ማይክሮሶፍት ወርድ ላይ በጣም ቀለል ያሉ ካልኩሌሽኖችን እንዴት አብረን እንደምንሰራ አይተናል። እዛ ላይ ግን አንዳንድ የጠየቃችሁኝ ሰዎች ባለፈው ያየነው ሰምን ብቻ ነው ያየነው፣ ግን ከሰም በተጨማሪ ሌላ አቨሬጅንም መስራት እንችላለን። አባብ ብቻ ሳይሆን ወደ ጎንም መስራት እንችላለን ማለት ነው። ለምሳሌ እዚህ ጋር ይሁት አሁን የጂኦግራፊ ቶታል ማግኘት ከፈለኩኝ ምንድነው ማድረገው? ሲምፕሊ ከዚህ እዚህ ጋር ክሊክ አደርጋለሁ። እዚህ ጋር ክሊክ ካደረኩኝ በኋላ ሌአውት ነው። ባለፈው ፎርሙላ ለማስገባት ወይም ደግሞ ካልኩሌሽን መስራት ከፈለጋችሁ ሌአውት ላይ ነው ክሊክ የምታደርጉት። እዚህ ጋር በሌአውት በስተቀኝ በኩል ስትመጡ ምንድነው የምትለው? ፎርሙላ የምትላለች። ፎርሙላ ላይ ክሊክ አደርጋለሁ። ባይ ዲፎልት ያመጣላቸዋል። ሰም ብሎ አባብ ከላይ ያሉትን ቁጥሮች ቶታል አድርግልኝ ነው። ፋንክሽን በኋላ ላይ እንዴት ሌሎች ፋንክሽኖችን እንደምንቀይር እናያለን። የምናደርግ እዚህ ጋር ኦኬ ልበል። የጂኦግራፊ ውጤት ስንት ነው ማለት ነው? 476 ነው። እነዚህን እስኪ ወደ መሀል ላርጋቸው። ሆም ላይ መጥቼ ሴንተር ላርጋቸው። እዚህ ጋር አዲሱ ነገር ምንድን ነው? ለምሳሌ ይሄ 67 የሆነውን ቁጥር 87 ካደረኩኝ በኋላ ራሱ አፕዴት ያደርግላቸዋል። እንዴት ነው አፕዴት የሚያደርግላቸው? 87 ካልኩኝ በኋላ እዚህ 376 ላይ ራይት ክሊክ ልና ምን የሚላለ አፕዴት ፊልድ የምትላለች። ለምሳሌ እንበልና መጀመሪያ የነበረው ድምር ስንት ነው? 376 ነው አይደለም? ግን እኔ ቅድም 67 የሆነውን ቁጥር ቀይሬዋለሁ። 376 ላይ ራይት ክሊክ ላድርግና ምን ላድርግ? አፕዴት ፊልድ ብዬ ስለው ኢሚዲየትሊ ምን ያደርጋል ማለት ነው? ወደ 396 ይቀይራል ማለት ነው። ቁጥር ከቀየራችሁ በኋላ ቶታሉን አፕዴት እንዲያደርግላችሁ በዚህ መንገድ ማድረግ ትችላላችሁ ማለት ነው። አሁንም እዚህ ጋር ልምጣና የሂስትሪን ቶታል መስራት ከፈለኩኝ እዚህ ጋር ክሊክ አደርጋለሁ። ክሊክ ካደረኩኝ በኋላ ሌአውት ላይ እመጣለሁ። ፎርሙላ እላለሁ። ፎርሙላ ስል ሰም ነው ማድረግልህ፣ ከላይ ያሉትን ቁጥሮች ነው መደመርልህ ይለኛል። ይኸው ሰም አባብ ብሎ ይለኛል። ችግር የለውም ኦኬ እለዋለሁ። 447 ይመጣል። 447 ከመጣ በኋላ ለምሳሌ እችን 94 አድርጌ ምን አደርጋለሁ ማለት ነው? ቶታሉን አፕዴት እንዲያደርግላችሁ ከፈለጋችሁ 447 ላይ ራይት ክሊክ ታደርጉና ምን ታደርጋላችሁ? አፕዴት ፊልድ ስትሉት ኢሚዲየትሊ ምን ያደርጋል ማለት ነው? ድምሩን አፕዴት ያደርግላችኋል ማለት ነው። ከዛ በተጨማሪ እንግዲህ ይሄ የአማሪክንም ቶታል እንስራ። ፎርሙላ ላይ ክሊክ አደርጋለሁ። ሰም አባብ ይላል። አዎ ከላይ ያሉትን ቁጥሮች ነው ቶታል የምታደርግልኝ። ከዛ ኦኬ ልበለው። 400 ነው ድምሩ። 400 የሆነውን ቁጥር እዚህ ጋር መጥቼ ለምሳሌ 83 ላድርገውና 400 ላይ መጥቼ ምን አደርጋለሁ? ራይት ክሊክ አድርጌ አፕዴት ፊልድ ስለው ኢሚዲየትሊ ድምሩን ምን ያደርግልኛል ማለት ነው? አፕዴት ያደርግልኛል ማለት ነው። በዚህ መንገድ ምን ማለት ትችላላችሁ? ቶታሉን ቁጥሮችን እያንዳንዱን ከላይ የሚደምሩትን ቁጥሮች እየቀየራችሁ ከቀየራችሁ በኋላ ቶታሉ ላይ መታችሁ ራይት ክሊክ አድርጋችሁ አፕዴት እያደረጋችሁ ድምሩን ቶሎ አውቶማቲካሊ አፕዴት እንዲያደርግላችሁ ማድረግ ትችላላችሁ። ከሰም በተጨማሪ ደግሞ አቨሬጅን ይሰራላችኋል። እንዴት አቨሬጅ እንስራ የሚለውን እኔ አቨሬጅ እንዲሰራ የምትፈልጉበት ቦታ ለምሳሌ የዓለሙ የአቨሬጅ ሴል ላይ ክሊክ አደርጋለሁ። ፎርሙላ አለዋለሁ። ፎርሙላ ካልኩኝ በኋላ ምንድነው ማድረገው? እዚህ ጋር እንደምታዩት ይሄን አጠፋና ምን አደርጋለሁ ማለት ነው? አቨሬጅን መርጣለሁ። ፔስት ሴሌክሽን የምትላለች መጥቼ አቨሬጅን አደርጋለሁ ማለት ነው። አቨሬጅን ካደረኩኝ በኋላ ከዚህ ጋር ኢኳልስቱ መኖሩን አትዘንጉ። ካደረኩኝ በኋላ እዚህ ቅንፍ ውስጥ ገብቼ በሌፍት በኩል ያሉትን ነው አቨሬጅ እንዲሰራልኝ የምፈልገው። እዚህ ጋር ምን ብዬ ጽፋለሁ ማለት ነው? ሌፍት ብዬ ጽፋለሁ። በደንብ እንዲታያችሁ ሌፍት ብዬ ከጻፍኩኝ በኋላ ምን ላድርገው? ኦኬ ልበለው ማለት ነው። ኦኬ ስለው ለምሳሌ አሁን የዓለሙ በጂኦግራፊ በሂስትሪ እና በአማሪክ ያመጣው አቨሬጅ ስንት ነው? 90 ነው ማለት ነው። እችን ልቀይራት ለምሳሌ 89 ላድርጋትና አቨሬጁ ይቀየራል ወይ የሚለውን ለማየት ራይት ክሊክ አድርጌ ምን ላድርግ እንግዲህ አፕዴት ፊልድ ልበለው።
ኢሚዲየትሊ አፕዴት ፊልድ ሳደርገው ምን ያደርጋል ማለት ነው? ውጤቱን ይቀይራል ማለት ነው። በዚህ መንገድ ምን ማድረግ እችላለሁ? አሁንም ለምሳሌ የበላይን ልስራ። የበላይን ክሊክ አደርጋለሁ። ከዛ በኋላ ምንድነው ማድረገው? አቨሬጅ ነው የሚሰራው ኢኳልስ ቱ ብዬ ከዛ አቨሬጅ አደርጋለሁ። አቨሬጅ ካደረኩኝ በኋላ ምን አደርጋለሁ ማለት ነው? አቨሬጅ የምታደርገው በስተግራ ያሉትን ነው የምትደምርልኝ። ስለዚህ ቅንፋ ውስጥ ምን አደርጋለሁ? ለፍት ብዬ ጽፋለሁ። ራይት ከሆነ ራይት ብላችሁ ነው የምትጽፉት። እዚህ ጋር ለምሳሌ የቁጥሩን ስታይል መቀየር ከፈለጋችሁ እዚህ ጋር መታችሁ ለምሳሌ ይሄን ማለት ትችላላችሁ። በዴሲማል ፕሌስ እንዲያስቀምጥላችሁ ከፈለጋችሁ እቺን ትመርጡና ኦኬ ስትሉት ኢሚዲየትሊ ምን ያደርጋል? በዚህ መንገድ ያስቀምጣል። አሁንም ለምሳሌ የቅድስትን እንስራ። የቅድስትን እንዴት ነው የምትሰሩት? ኢኳልስ ትላላችሁ። ከዛ እዚህ ጋር መታችሁ መጻፍም ትችላላችሁ። አክቹአሊ ፔስት ፋንክሽንም ማለት ትችላላችሁ። አቨሬጅ ከዛ ምንድነው የምታደርጉት? ለፍት ብላችሁ ትጽፋላችሁ። ኦኬ ስትሉት እንደዚህ ያመጣላችኋል። አሁንም ለምሳሌ የሙናን እንስራ። አሁንም ለምሳሌ ሰም ከፈለጋችሁ ኢኳልስ ቱ ብዬ አቨሬጅ ብዬ ከጻፍኩኝ በኋላ አቨሬጅ የምሰራው የማንን ነው? የለፍትን ነው የምሰራው። ኦኬ ባደረገው ምን ያደርጋል? በዚህ መንገድ አቨሬጆቹንም እየሰራልኝ ይሄዳል ማለት ነው። አፕዴት ካደረጋችሁ በኋላ ቁጥሩን አቨሬጁን አፕዴት እንዲያደርግላችሁ ከፈለጋችሁ ምንድነው የምታደርጉት? ለምሳሌ ራይት ክሊክ ብላችሁ አፕዴት ብትሉት ኢሚዲየትሊ ምን ያደርጋል ማለት ነው? እንትኑን የሰራነውን ፎርሙላ አቨሬጁን ቶታሉን ምን ያደርግልናል? አፕዴት እያደረገልን ይሄዳል ማለት ነው። ባለፈው አሳይቻችኋለሁ። አክቹአሊ ቶታሉን ብቻ ነው ያሳየኋችሁ። አፕዴት ለማድረግ ያህል ነው። አቨሬጅን መስራት ትችላላችሁ። ከፈለጋችሁ አባቭ፣ ከፈለጋችሁ ቢሎ፣ ከፈለጋችሁ ለፍት፣ ከፈለጋችሁ ራይት ማድረግ ትችላላችሁ ማለት ነው። እዚህ ላይ ግን በጣም ትልቁ ነገር ምንድነው? እንዴት አውቶማቲክ ወይም ደግሞ ሴሪያል ነምበሮችን በቴብላችን ላይ እንዴት እናስገባለን የሚለው ነገር በጣም ጠቃሚ ለሰን ነው ማለት ነው። ሌላኛው ደግሞ በጣም ጠቃሚው ነገር ምንድነው? የፔጅ ኦሪየንቴሽንን እንዴት እንደምንቀይር እናያለን ማለት ነው። እንግዲህ እንደምታውቁት ፔጅ ኦሪየንቴሽን ሁለት አይነት ነው ያለው፣ ፕሮትራይት እና ላንድስኬፕ የሚባል አለ። ለምሳሌ አሁን ይሄ እንዳለ እንደምታዩት ፕሮትራይት ነው። አሁን የምፈልገው ምንድነው? ሁለት ፓራግራፍ ወስድና በላንድስኬፕ ወደ ጎን ማለት ነው አድርጋቸዋለሁ። ለምሳሌ የመጀመሪያው ፔጅ ምን ይሆናል? ፕሮትራይት ይሆናል። የሚቀጥለው ፔጅ ላንድስኬፕ ይሆናል። ከዛ በኋላ ደግሞ የመጨረሻው እንግዲህ ፕሮትራይት ይሆናል ማለት ነው። እሱን ለማድረግ ከፈለኩኝ ምን አደርጋለሁ? እዚህ ጋር እንደምታዩት ሁለት ፓራግራፎች አሉ። እነዚህ ሁለት ፓራግራፉን ለማንኛውም ለበተር አንደርስታንዲንግ ቀይ ላደርጋቸውና ከዛ እንቀጥል ማለት ነው። እነዚህን ሁለቱን ፓራግራፍ በላንድስኬፕ አድርግና ከነዚህ በላይና በታች ያሉትን ፓራግራፎች ወደ ፕሮትራይት እንዲመጡ አደርጋለሁ ማለት ነው። እነዚህን ካደረኩኝ በኋላ ምንድነው የማደርገው? ሲምፕሊ መጀመሪያ ምን ታደርጋላችሁ? እዚህ ጋር የፓራግራፉ መጀመሪያ ላይ ክሊክ ታደርጉና ምን ታደርጋላችሁ? ፔጅ ሌይአውት የምትላለች እዚህ ጋር ሜኑ ላይ ፔጅ ሌይአውት ላይ ክሊክ ታደርጉና ብሬክ የምትላለች ብሬክን ክሊክ ታደርጋላችሁ። ብሬክን ክሊክ ካደረጋችሁ በኋላ ምንድነው የምታደርጉት? ወደ ኔክስት ፔጅ ውሰድልኝ ትላላችሁ ማለት ነው። ለምሳሌ አሁን እዚህ ጋር ኔክስት ፔጅ ላይ ክሊክ ባደርግ እንደዚህ ያመጣልኛል ማለት ነው። እነዚህ ሁለቱን ፓራግራፎችን ጨምሮ ከዛ ፓራግራፍ በታች ያሉትን ፓራግራፎች ወደሚቀጥለው ፔጅ ያመጣልኛል ማለት ነው። አሁን የኔ ፍላጎት እንግዲህ እነዚህ ሁለቱን ፓራግራፎች ወደ ምን መቀየር ነው? ወደ ጎን ወይም ወደ ላንድስኬፕ መቀየር ነው። ከዛ በኋላ ያሉትን ወደ ፕሮትራይት ለመቀየር ነው ማለት ነው። ይህንን ካደረኩኝ በኋላ ምንድነው ማድረገው? እዚህ ጋር የሁለቱ ፓራግራፍ መጨረሻ ላይ አሁንም እዚህ ጋር አስተውሉ ክሊክ አደርጋለሁ። ክሊክ ካደረኩኝ በኋላ ምን አደርጋለሁ? ብሬክ ላይ ክሊክ አደርጋለሁ። ብሬክ ላይ ክሊክ ካደረኩኝ በኋላ ከነዚህ ሁለት ቀይ ካደረኳቸው ፓራግራፍ ውጭ ያሉትን ወደሚቀጥለው ፔጅ ውሰድልኝ ማለት ነው። አሁንም ምን አደርጋለሁ ማለት ነው? እዚህ ጋር ክሊክ ሳደርግ ይወስድልኛል ማለት ነው። አሁን እንደምታዩት ከላይ የቀሩት ሁለት ፓራግራፎች እነዚህ በቀይ ያደረኳቸው አሉ። ከዚህም በኋላ ደግሞ 3 ገጽ ሆነልኝ ማለት ነው። አሁን የምፈልገው ምንድነው? እችኛዋን ሁለተኛውን ፓራግራፍ ወይም ሁለተኛውን ገጽ ላንድስኬፕ ማድረግ ነው የምፈልገው። ላንድስኬፕ ማድረግ ከፈለኩኝ ደግሞ ምን አደርጋለሁ? እዚህ ጋር ፔጅ ሌይአውት ላይ ክሊክ ታደርጋላችሁ። ፔጅ ሌይአውት ላይ ክሊክ ካደረጋችሁ በኋላ ምንድነው የምታደርጉት? እዚች ጋር ኦሪየንቴሽን የምትላለች ኦሪየንቴሽንን ክሊክ ካደረጋችሁ በኋላ ላንድስኬፕን ክሊክ ብታደርጉት ምን ያደርጋል ማለት ነው? እንደምታዩት የመጀመሪያው ገጽ ምንድነው የሚሆነው? ፕሮትራይት ይሆናል። ከዛ የሚቀጥለው ደግሞ ላንድስኬፕ ይሆናል። ሰርድ ፔጅ ደግሞ ምን ይሆናል ማለት ነው? ፕሮትራይት ይሆናል ማለት ነው። በዚህ መንገድ ምን ማድረግ ትችላላችሁ? ኦሪየንቴሽን ወደምትፈልጉት አንደኛውን ፕሮትራይት አንደኛውን ላንድስኬፕ እያደረጋችሁ መቀጠል ትችላላችሁ ማለት ነው። ይሄ በነገራችን ላይ በጣም ብዙ ሰዎች ያስቸግረናል ብለው ከሚሉ ማይክሮሶፍት ወርድ ላይ ይሄ ነው። አንዱን ገጽ ፕሮትራይት አድርጌ ከዛ የሚቀጥለውን ገጽ ምን ማድረግ? ላንድስኬፕ ማድረግ። ከዛ በኋላ ደግሞ ሶስተኛውን ገጽ እንደገና ወደ ፕሮትራይት መመለስ ማለት ነው። ሲምፕሊ ምንድነው ያደረኩት? ለምሳሌ እነዚህ ሁለቱ ከሆነ በላንድስኬፕ እንዲሆን የምትፈልጉት መጀመሪያ ምንድነው የምታደርጉት? ይሄንን ሰሌክት ታደርጋላችሁ። ምን ላድርግ? ለምሳሌ ቀይ ላድርገው እንዲለይልኝ ማለት ነው። ከዛ እዚህ ጋር ቀይ ካደረኩኝ በኋላ ምንድነው የማደርገው? ሶሻል ሚዲያ ከምትለው በፊት ክሊክ አደርጋለሁ። ከዛ ምን አደርጋለሁ? ፔጅ ሌይአውት ላይ እመጣለሁ። ፔጅ ሌይአውት ላይ ከመጣሁ በኋላ ብሬክ የምትላለች ብሬክን ክሊክ አደርጋለሁ። ከዛ ምንድነው የምታደርጉት? ወደ ኔክስት ፔጅ የምትለውን እቺን
ክሊክ ታደርጋላችሁ ማለት ነው። ኔክስት ፔጅ ላይ መጥቼ ክሊክ ሳደርግ ምንድነው የሚያደርገው? እነዚህ ሁለቱም ፓራግራፍ ጨምሮ ሌሎችን ይወስዳል። አሁን እነዚህ ምንድነው የማደርገው? ከነዚህ ከሁለቱ ፓራግራፍ መጨረሻ ላይ እንደገና መጣና ምን አደርጋለሁ? ክሊክ አደርጋለሁ። ምክንያቱም ከነዚህ ከቀዮቹ ፓራግራፍ በታች ያለውን ወደሚቀጥለው ፔጅ እንዲወስድልኝ ስለምፈልግ ነው። እዚህ መጨረሻ ላይ ክሊክ አደርጋለሁ። አሁንም ምን አደርጋለሁ? መጥቼ ብሬክ ላይ ክሊክ አደርጋለሁ። ብሬክ ላይ ክሊክ ካደረግኩኝ በኋላ ምን አደርጋለሁ? ኔክስት ፔጅን አሁንም ምን አደርጋለሁ? እመርጣለሁ ማለት ነው። ከመረጥኩኝ በኋላ አሁን የምፈልገው እነዚህ ሁለቱ ፓራግራፎች ወደ ላንድስኬፕ ወደ ጎን እንዲቀየሩልኝ ስለሆነ የምፈልገው ምንድነው የማደርገው? ፔጅ ላይ ክሊክ አደርጋለሁ። ከዛ ኦሪየንቴሽን ላይ ክሊክ አደርጋለሁ። ከዛ ምን አደርጋለሁ ማለት ነው? ላንድስኬፕ እለዋለሁ ማለት ነው። ላንድስኬፕ ስለው ምንድነው የሚያደርገው? ኢሚዲየትሊ እንደምታዩት ፈርስት ፔጅ ምን አደረገልኝ? ፖርትራይት አደረገልኝ። ሰከንድ ፔጅ ላንድስኬፕ አደረገልኝ። ከዛ ሰርድ ፔጅ ደግሞ ምን አደረገልኝ ማለት ነው? ፖርትራይት አደረገልኝ ማለት ነው። በዚህ መንገድ ምን ማለት ትችላላችሁ? ላንድስኬፓችሁን ከፈለጋችሁ ፖርትራይት፣ ከፈለጋችሁ ላንድስኬፕ እያደረጋችሁ መስራት ትችላላችሁ ማለት ነው። እንግዲህ በስተመጨረሻ አንድ ልጨምርላችሁና የዛሬውን እንትን እናበቃለን ማለት ነው። ባለፈው እንደምታስታውሱት ከዚህ ቪዲዮ ቀደም በነበረው ሶርት እንዴት እንደምናደርግ አይተናል። ሶርት ማድረግ ምንድነው? አልፋቤቲካሊ እንዴት አሬንጅ እንደምናደርግ። ለምሳሌ እዚህ ጋር እንደምታዩት በላይ ዘገየ፣ ምህረት የሚል አለ። አልፋቤቲካሊ ፍሮም አሴንዲንግ ኦር ዲሴንዲንግ ኦርደር ሶርት ማድረግ ከፈለኩኝ ሲምፕሊ ማድረገው ምንድነው ብያችኋለሁ። ይሄንን መርጥና እዚህ ጋር መታችሁ ሆም ላይ መታችሁ ምን የምትላለች እዚህ ጋር እንደምታዩት ኤ አፕ ቱ ዜድ የምትላለች እና እሷን ሲምፕሊ ክሊክ አደርጋለሁ። ክሊክ ካረኩኝ በኋላ አሴንዲንግ ማለት ከኤ ጀምረ ወደ ላይ ሂድ ማለት ነው። ለምሳሌ እችን መጥቼ ኦኬ ልበላት። እንደምታዩት ከኤ ቢ እያለ አልፋቤቲካሊ አሬንጅ ያደርጋል። አት ሴም ታይምስ ደግሞ እዚህ መጥቼ ከመጨረሻ ዲሴንዲንግ ኦርደር ደግሞ ከሆነ የምፈልገው ሲምፕሊ ምንድን ነው የማደርገው? እዚህ ጋር መጣና ክሊክ አደርጋለሁ። ክሊክ ካረኩኝ በኋላ ምን አደርገዋለሁ? ዲሴንዲንግ ላይ ክሊክ አድርጌ ኦኬ ብለው ምን ያደርጋል ማለት ነው? ፍሮም ላስት ወደ መጀመሪያ ምን ያደርጋል? ሶርት ያደርጋል ማለት ነው። ይሄ ባለፈው ያሳየኋችሁ ነው። ዛሬ ግን የምጨምርላችሁ ምንድን ነው እንግዲህ ሶርት ቴብል ውስጥም ማድረግ ይቻላል። ለምሳሌ እዚህ ጋር እንበል አህመድ፣ አለሙ፣ በላይ፣ ካሳ የሚል አለ፣ ቅድስት የሚል አለ እና እንግዲህ እነዚህን ምን እናደርጋቸው? አሴንዲንግ እና ዲሴንዲንግ እናደርጋቸው። አይ ቲንክ ይሄ ኖርማሊ መጀመሪያ እንትን የሆነ ነው። ለምሳሌ ይህንን ወደ ዲሴንዲንግ ሊቀይረው። ሲምፕሊ ምንድን ነው የምታደርጉት? እዚህ ጋር ተመርጣላችሁ። ከመረጣችሁ በኋላ ምንድን ነው የምታደርጉት? መታችሁ ይህንን ክሊክ ታደርጋላችሁ። ክሊክ ካደረጋችሁ በኋላ እንደምታዩት እዚህ ጋር ኮለመን ቱን ነው ይላቸዋል። ከፈለጋችሁ ኮለመን ስሪም ከሆነ ኮለመን ስሪም ማድረግ ትችላላችሁ። አሁን እኛ የምንፈልገው ምንድነው? ኮለመን ቱን አሬንጅ ማድረግ ነው። ለምሳሌ ፍሮም አሴንዲንግ ከሆነ እዚች ጋር ክሊክ አድርግና አሴንዲንግ ላይ ክሊክ አድርግና ኦኬ እለዋለሁ ማለት ነው። ኦኬ ስለው ኢሚዲየትሊ መጀመሪያም ኦልሬዲ በዛ መንገድ ስለሆነ የሆነው ይሄንን ያደርግልኛል ማለት ነው። ለምሳሌ እንዳልኳችሁ ልመልሰው። ይሄንን ክሊክ ላድርገውና በዲሴንዲንግ እንዲሆን ፈለኩኝ። ዲሴንዲንግ ላይ ክሊክ አድርግና ምን አደርጋለሁ? ኦኬ እላለሁ ማለት ነው። ኢሚዲየትሊ ምን ያደርጋል ማለት ነው? ለምሳሌ የመጨረሻዋ በስፔሊንጉ ሙና ናት ማለት ነው። እንደዚህ እያደረገ ምን ያደርግልኛል? በዲሴንዲንግ ኦርደር ያስቀምጥልኛል ማለት ነው። ለምሳሌ የምፈልገው በአቭሬጃቸው ከሆነ ወይም ደግሞ የምፈልገው በአማሪክ ቶታል ውጤታቸው ከሆነ አሴንድ እንዲያደርግልኝ ከትንሹ ወደ ትልቁ አሴንድ እንዲያደርግልኝ የምፈልግ ከሆነ ሲምፕሊ ምንድነው የማደርገው? እዚህ ጋር መጣና ይሄንን ሴሌክት አደርጋለሁ። ከዛ በኋላ ሆም ላይ መጣና ምን አደርጋለሁ ማለት ነው? እዚህ ጋር ሲምፕሊ ምን ታደርጋላችሁ? ክሊክ ታደርጋላችሁ። ክሊክ ካደረጋችሁ በኋላ ኮለመን 5 ላይ ነው ይላችኋል። አዎ እኔ የምፈልገው ከትንሹ ወደ ትልቁ ስለሆነ የምፈልገው ምንድነው የማደርገው? አሴንዲንግ ላለሁኝ። አሴንዲንግ ላይ ክሊክ ካደረግኩኝ በኋላ ምንድነው የማደርገው? ኦኬን ክሊክ አደርጋለሁ ማለት ነው። ኦኬን ክሊክ ሳደርግ ምን ያደርግልኛል ማለት ነው? ከዝቅተኛው ወደ ከፍተኛው ምን እያደረጋቸው ይሄዳል? አሬንጅ እያደረጋቸው ይሄዳል ማለት ነው። ይሄ ቴብል ሶርቲንግ የምንለው ይሄ ነው ማለት ነው። ቀደም ብዬ ያሳየኋችሁ ምንድነው ቴክስቶችን ቁጥሮችን ከታች ወደ ላይ ሶርት ማድረግ ትችላላችሁ። አት ሴም ታይምስ ደግሞ ቴብል ውስጥ ያሉትን ቫልዩዎች ምን ማድረግ ትችላላችሁ ማለት ነው። ፍሮም ከዝቅተኛው ወደ ከፍተኛው ምን ማድረግ ይቻላል? ሶርት ማድረግ ትችላላችሁ ማለት ነው። እንደዚህ ያለ እንግዲህ በጣም ጠቃሚ የሚባሉ 15 ነጥቦችን በዚህኛው ሌስን ላይ አሳይቻችኋለሁ። በነገራችን ላይ ይሄኛው ሁለተኛ ቪዲዮ ነው። ከማይክሮሶፍት ወርድ ጋር በተገናኘ ሁለተኛ ቪዲዮ ነው። ከማይክሮሶፍት ወርድ ጋር በተገናኘ የመሰራሁት ሌላ አንድ ቪዲዮ ስላለ ቻናላችን ላይ ገብታችሁ እሱን ፎሎ አድርጉ ወይም እሱን እዩት። በጣም ጠቃሚ የሆነ ነገር እንዳገኛችሁ ተስፋ አደርጋለሁ። ፕሊዝ ሰብስክራይብ አድርጉ፣ ሼር አድርጉ፣ ለጓደኞቻችሁ ላይክ አድርጉ። የቻናላችን ቤተሰብ ይሁኑ። በሚቀጥለው ደግሞ በጣም ለየት ባሉ ቶፒኮች የመጨረሻ ቪዲዮ ከማይክሮሶፍት ወርድ ጋር በተገናኘ ለምሳሌ ቴብል ኦፍ ኮንቴንት እንዴት እንደምሰራ፣ ትራክ ቼንጆችን እንዴት እንደምሰራ እና ሌሎች ነገሮችን አንድ ላይ አድርጌ እመለሳለሁ ማለት ነው። ለዛሬ በዚህ አበቃሁኝ። መልካም ጊዜ ይሁንላችሁ።